እርግጠኛ ነኝ ይሄንን ቆራርጠው ደግሞ ሮንግ በሆነ መንገድ አይተረጉምብኝም ብዬ አምናለሁ። ማወቅ የሚገቡን ነገሮች አሉ። በዚህ በመጨረሻው ዘመን አንዱ ፈተና ከሚሆኑብን ነገሮች አንዱ የፖለቲካ ኢሹ ነው። ጸረ ክርስቶስ ሲመጣ ፖለቲካውን ነው የሚይዘው፣ ኢኮኖሚውን ነው የሚይዘው። ለመሆኑ ራሱ ፖለቲካ ምንድን ነው? በእኛ ህብረተሰብ መካከል ፖለቲካ እና ኮረንቲ በሩቅ ነው የሚባል ነገር አለ። ከልምዳችን ነው፣ ከአበቃቀላችን፣ ከአካባቢያችን ከነበሩት ነገሮች የተነሳ ስለ ፖለቲካ ሲነሳ ብዙ ክርስቲያኖች አቋማችን እንደ ኮረንቲ በርቀት ነው። ኢቭን ለመናገርም አድሬስም ለማድረግ አንፈልግም። እኔንም ጨምሬ ነው የምናገረው። እግዚአብሔር ሰውን መጀመሪያ ሲፈጥረው ፍጹም አድርጎ ነበር የፈጠረው። ነገር ግን ሰው በኃጢአት ከወደቀ በኋላ ልቡ በክፋትና በራስ ወዳድነት ሲሞላ የሰው ልብ ይላል መጽሐፍ ቅዱስ ከሁሉ ይልቅ ምንድነው? ተንኮለኛ ነው ይላል ኤርምያስ 17:9 ይላል። ሁሉም ምድራዊ መንግስታት በኃጢአተኛ ሰዎች የሚመሩ ስለሆኑ ወይንም ደግሞ አዳሚክ በሆነ ተፈጥሮ ያሉ ሰዎች በወደቀ ማንነት ያሉ ሰዎች ስለሆኑ ሊሳሳቱ ይችላሉ። አልፎ ተርፎም ግፍ ሊፈጽሙ ይችላሉ። በጣም ወሳኝ ነገር ነው። ይሄ መጨረሻ ዘመን ላይ ስንኖር ሰዎች ከስብከታችን በላይ ይሄ አቋማችን ላይ ያዩናል። በድሮም ዘመን ይጸልይ ነበር። ምናልባት በጃንሆይ ዘመን የነበሩ ሰዎች የበለጠ ከኔ ይልቅ በደንብ ሊያስታውሱ ይችላሉ። ጠዋት ጸሎት አለ። ጠዋት ስንነሳ ጸሎት አለ። ለንጉሱ ይጸልያል፣ ለሀገር መሪዎች ይጸልያል። እግዚአብሔር የማንም የፖለቲካ ፓርቲ አባል አይደለም። ልድገመው፣ እግዚአብሔር የማንም የፖለቲካ ፓርቲ አባል አይደለም። አሜሪካን ሀገር ብዙዎች እግዚአብሔር ሪፐብሊካን አድርገው ይመለከቱታል። ነገር ግን እግዚአብሔር ሪፐብሊካንም ዴሞክራትም ሊበራልም ምንም አይደለም። የመጨረሻው ደግሞ ዘመን ላይ አውሬው ይነሳል፣ ጸረ ክርስቶስ። ራእይ 13 ላይ ሄዳችሁ ተመልከቱ። በራእይ መጽሐፍ ላይ የሚገለጠው ይሄ አውሬ የቶታሊታሪያን መንግስት ምሳሌ ነው። ሰዎችን ሁሉ ቁጥጥር ስር ማድረግ፣ ካልሰገዱለት በስተቀር የመግዛት የመሸጥ መብታቸውን ኢኮኖሚውን ጭምር የሚዘጋ ኃይል ነው የሚነሳው። ይሄ የቶታሊታሪያን መሰረታዊ ችግሩ ነው። ማህበረሰቡ ብሬኖች ከተደረገ አንዳንድ ጊዜ አመጽ፣ ርኩሰት፣ ሰዶማዊነት ሊፈቀድ ይችላል። ዲሞክራሲ በሚል ስም እኛ ሰሜን አሜሪካ ባለነው ይህን እየተመለከትን ያለው። ስለዚህ ማህበረሰቡ በኃጢአት ሮትን እየተበላሸ ሲመጣ ዲሞክራሲ ምርጫውም ኃጢአትን፣ ስህተትን ህጋዊ ሊያደርገው ይችላል። እኔ ፕሮፌሽናል ፖለቲሽን አይደለሁም። ስለማላቀው መጽሐፍ ቅዱስ ከሚለው አንጻር ብቻ ነው ልናገር የሚችለው እንጂ ፕሮፌሽናል የሆኑ ሰዎች ደግሞ ከዚህ የበለጠ ሊናገሩት ይችላሉ። ሰላም ቅዱሳን የአንድ ሰማያዊ ተስፋ ቤተሰቦች እንደምን ቆያችሁም? ዛሬ ወደ እናንተ የምናቀርበው መልእክት በተለመደው የሰላምታና የደስታ መንፈስ ብቻ አይደለም። በነፍሳችን ውስጥ የሚንቀለቀል የአጥንቶቻችንን መቅኔ የሚበላም ታላቅ የማስጠንቀቂያም እሳት ነው። ብዙዎች መንፈስ ቅዱስ በልባቸው ላይ የጫነው የትንቢት ሸክም እንቅልፍ ነስቷቸዋል። ዙሪያችንን እንመልከት። ዓለማችን በከፍተኛ ፍጥነት ወዳልታወቀውና ወደማይመለስበት ገደል እየተነዳች ነው። ሰዓቱ 6 ሰዓት ሆኗል። የመጨረሻው መጋረጃ ሊዘጋም፣ የዘመናት ታሪክ ሊደመደም ጥቂት ሴኮንዶች ብቻ ቀርተዋል። ነገር ግን የሚገርመውና የሚያሳዝነው ነገር የታሪክ ማዕበል መርከቧን እያናወጣት፣ ማዕበሉ የቤተ ክርስቲያንን ደጃፍ እየመታም፣ አማኙ ግን ዛሬም ድረስ በአሸልቦ ማሸለብ በጥልቅ እንቅልፍ ውስጥ ወድቋል። በቤታችን ምድጃ ላይ የተቀመጠው የውሃ ማሰሮ ፈልቶ ሊገነፍል ሲል፣ እኛ ግን ከማሰሮ በሚወጣ እንፋሎት ተገርመን እጅን ሞቃለን። አደጋው አልታየንም። ዛሬ በብዙ ወንጌላውያን አማኞች ዘንድ አንድ በጣም አደገኛ የተሳሳተም አባባል አለም። ፖለቲካና ኮረንቲ በሩቁ ነው ይባላል። ይህ አባባል ከመንፈሳዊነት የመነጨ ይመስላል። ነገር ግን ከጀርባው ታላቅ የሰይጣን ወጥመድ አለበት። ሰይጣን ማህበረሰቡን፣ ሕጉን፣ የሰዎችን የዕለት ተዕለት ህይወትና የምድር መዋቅር በፖለቲካ በኩል ተቆጣጥሮ ማምለኪያችንን ሊዘጋ ሲያደባም፣ እኛ ግን አይመለከተንም፣ ሀገራችን በሰማይ ነው በሚል ሰበብ ሜዳውን በሙሉ ለጨለማው ገዢም አሳልፈን ሰጥተናል። ለነዚህ ጥያቄዎችናም ለዚህ አስፈሪ ረቂቅ ወጥመድ በስነ መለኮት ጥልቅ ልምድ ያላቸው ክቡር መምህር ፓስተር አስፋው በቀለ መጋረጃውን የሚቀድና የቁጥሩን ስውር ሴራ የሚያጋልጥ ጥብቅ
ትምህርት ይዘው ቀርበዋል። እንድታስተውሉም ዛሬ ከፓስተር አስፋው በቀለ የምንማረው ትምህርት እንዲሁ ለእውቀት ማዳበሪያ የሚሆን የክፍል ውስጥ ንግግር አይደለም። ይህ ጽኑ የሆነ የእያንዳንዳችንን ቤትና የወደፊት ሕይወት የሚነካ የዘመኑ ምልክትን እንድናውቅ የተሰጠም ጥብቅ ድምጽ ነው። የጥፋት ውሃ ወደ ደጃችን ሳይመጣም ምቹ ጊዜ ሳያልፍ የምንሰማው ትንቢታዊ ማስጠንቀቂያ ነው። ጆሮ ያለው ይስማም። አብራችሁን ቆዩም። ጌታ እናመሰግናለን። ዛሬ ደግሞ እንደገና እግዚአብሔር ረድቶን ትምህርታችንን ለመማር ጌታ ጊዜን ሰዓትን አመቻችቶልናል። መጽሐፍ ቅዱስ ምን ይላል? ጻድቅ በምቹ ጊዜ ይለምናል፣ የጥፋትም ውሃ ወደሱ አይደርስም ይላልና ምቹ ጊዜ እግዚአብሔር ለሰዎች ይሰጣል። ምቹ ጊዜ መማር፣ ምቹ ጊዜ መጸለይ፣ ምቹ ጊዜ ማገልገል፣ ምቹ ጊዜያቶቻችን እንዳያልፉን እግዚአብሔር ይርዳል። አንዳንዴ አምፕል ታይም ወይም ምቹ የሚባሉ ጊዜያቶቻችን ካለፉ ብዙ ጊዜያቶችን ምኞታችን ያኔ ጊዜ ባላጠፋው ኖሮ እንላለን። ዛሬ የምታሳልፉት ጊዜ ከእግዚአብሔር ቃል ጋራ የወስድ የሆነ ወይም ደግሞ የባከነ ሰዓት አይደለም። ለእግዚአብሔር የከበረ ሰዓት ስለሆነ እግዚአብሔር እናመሰግናለን። ዛሬ ምናልባት ብዙ የማይደፈር ቶፒክ ይመስላል፣ ግን በናገረው ይጠቅማል። እኛ ብዙ ቶፒኮች በዚህ ዙሪያም ትንሽ ነካክተናል። ከዚህ በፊትም ስለ ቤተ ክርስቲያን፣ ስለ መንግስት፣ ስለ ፖለቲካ ጥቂት እናነሳለን። ቤተክርስቲያን ከመንግስት ጋራ፣ ቤተክርስቲያን ከፖለቲካ ጋራ ያላት ግንኙነት ምን መምሰል አለበት? መጀመሪያ ማወቅ የሚገቡ ነገሮች አሉ። በዚህ በመጨረሻው ዘመን አንዱ ፈተና ከሚሆንብን ነገሮች አንዱ የፖለቲካ ኢሹ ነው። ጸረ ክርስቶስ ሲመጣ ፖለቲካውን ነው የሚይዘው፣ ኢኮኖሚውን ነው የሚይዘው። ስለዚህ ፖለቲካ ምንድን ነው? መንግስት ምንድን ነው? መንግስትን ማን መሰረተ? እነዚህ ነገሮችን መነጋገራችን በመጽሐፍ ቅዱስ ሚዛን ክርስቲያናዊ አቋም፣ ክርስቲያናዊ መረዳት እንዲኖረን ያደርጋል። ብዙ ሰዎች በዚህ ምክንያት በፖለቲካ ምክንያት አማኝ ከአማኝ ጋራ ሲገፋፋ፣ ክርስቲያን በፖለቲካ ውስጥ ምን ያህል ቦታ ይኑረው አይኑረው ትክክለኛ መረዳት ስላልተነጋገርን ብዙ ጊዜ ክርስቲያኖች ይከፋፋሉ፣ ይኳረፋሉ፣ ይለያዩበታል። በት ሀገር ወደ ምዕራቡ ዓለም ላይ ግን እይታው የተለየ ነው እና እሱን በምሳሌ አድርጌ መሃል ላይ ብናገረው ይሻላል። እንደ መግቢያ ያህል ግን እንድናውቀው የሚያስፈልገው ነገር ብዙዎች መንግስትንና ፖለቲካን የሰዎች ስምምነት ወይም ንጹህ የሆነ የሰው ስራ ሰው የፈለሰፈው አድርገው ይመለከቱታል። እውነት ለመናገር ግን መጽሐፍ ቅዱስ ከሚነግረን ከመጽሐፍ ቅዱስና ከክርስቲያናዊው ርዕዮተ ዓለም ወይም ደግሞ ክርስቲያን ወርልድ ቪው ክርስቲያናዊ እይታ አንጻር ግን ስንመዝነው የመንግስትም ሆነ የስልጣን መጨረሻውና ዋናው ምንጭ ራሱ እግዚአብሔር ነው። እግዚአብሔር ነው ስልጣን የሚሰጥ፣ እግዚአብሔር ነው ባለስልጣን፣ መንግስትንም የሚያቋቁም እግዚአብሔር ነው። ይህንን ነገር ገባ ብዬ ልናገረው፣ ምክንያቱም ብዙ ክርስቲያኖች በዚህ አቋም ላይ የተለያየ መረዳት ስላላቸው። ለመሆኑ ራሱ ፖለቲካ ምንድን ነው? በእኛ ህብረተሰብ መካከል ፖለቲካ እና ኮረንቲ በሩቅ ነው የሚባል ነገር አለ። ከልምዳችን ነው ከአበቃቀላችን ከአካባቢያችን ከነበሩት ነገሮች የተነሳ ስለ ፖለቲካ ሲነሳ ብዙ ክርስቲያኖች አቋማችን እንደ ኮረንቲ በርቀት ነው። ኢቭን ለመናገርም አድሬስም ለማድረግ አንፈልግም። እኔንም ጨምሬ ነው የምናገረው እና ፖለቲካ የሚለው ቃል ግን ምንድን ነው? እንደ አንድ መጽሐፍ ቅዱስን እንደሚያነብና እንደ ዘመናዊ ትውልድ መጽሐፍትን እናነባለን። በዙሪያችን ያለውን እንሰማለን። እንዳልሰማ እንዳላየ አንሆንም። ፖለቲካ የሚለው ቃል ምንድን ነው? ፖለቲካ የሚለው ቃል ፖሊሲ ወይም ፖሊስ የሚለው የግሪክ ቃል የተገኘ ሲሆን ትርጉሙ ከተማ ሜትሮፖሊስ የሚል ከሰማችሁ ከተማ ማለት ወይም የህዝብ ወይም ማህበረሰብ ማለት ነው። በቀላል አገላለጽ ፖለቲካ ማለት ማህበረሰብን በስርዓት ለመምራትና ለማስተዳደር የሚያመች የህዝብን የጋራ ጥቅም የሚያስከብር ህጎች እንዴት እንደሚወጡ የህዝብን ሀብት በፍትህ እንዴት አድርጎ እንደሚከፋፈል የሚወስን የስልጣን የአመራር የውሳኔ ሂደት ነው። ይሄንን ነው ፖለቲካ የሚባለው። ስለዚህ ህብረተሰብ በስርዓት እንዲሄድ የሚያደርገው ፖለቲካ ነው። ፖለቲካው ጥሩ ሲሆን ህብረተሰብ በስርዓት ይሄዳል።
ለመምራት ለማስተዳደር የምንጠቀመው ፖለቲካ ይባላል። ፖሊስ ህዝብ ማስተዳደር ማለት ነው። የህዝብን የጋራ ጥቅም የሚያስከበር ነገር ነው እና ህጎች እንዴት ይወጣሉ? የህዝብ ሀብት እንዴት ይሆናል? እንደዚህ አይነት ለምሳሌ ሀብት ተገኘ ቢባል ያን ሀብት ሸጠን እንደዚህ እናድርገው ማለት ራሱ ፖለቲካ ነው፣ ወይንም ፖሊስ ወይንም የህዝብ አስተዳደር ነው። ፍትህ እንዴት ይበየን? ወንጀለኛ እንዴት ይቀጣ? እነዚህ ነገሮችን በሙሉ የአመራር ውሳኔ የሚደረግበት ሂደት እሱን ነው ፖለቲካ ማለት። ቤተክርስቲያን ግን ከፖለቲካ ከመንግስት ጋራ ትክክለኛና ጤነኛ የሆነ ግንኙነት ሊኖራት ይገባል። መጽሐፍ ቅዱስ ፖለቲካ የሚለውን ቃል በቀጥታ አይጠቀምም፣ ነገር ግን ስለ መሪዎች ይናገራል። መጽሐፍ ቅዱስ ፖለቲካ የሚለውን ቃል አይጠቀምም፣ ነገር ግን ስለ ፍትህ ይናገራል። መጽሐፍ ቅዱስ ፖለቲካ የሚለውን ቃል በቀጥታ አይጠቀምም፣ ነገር ግን አስተዳደር የሚል ነገር ህዝብን ስለ መምራት፣ ስለ ሰለሞን፣ ስለ ዳዊት፣ ስለ እያንዳንዱ ነገስታት መጽሐፍ ቅዱስ ላይ የምትመለከቱት የእስራኤልን የነገስታት ፖለቲካ ነው የምትመለከቱት። ስለዚህ ፖለቲካ እግዚአብሔር ለሰው ልጆች ደህንነት፣ ለሰው ልጆች ሰላም፣ አገር ሰላም እንዲሆን እግዚአብሔር የሰጠው መዋቅር ወይም ለሰው አእምሮ የሰጠው የማስኬጃ መንገድ ነው፣ መዋቅር ነው። ስለዚህ ፖለቲካ በራሱ መጥፎ የለውም። ነገር ግን ፖለቲካው ምን አያያዙን ማወቅ በጣም ያስፈልጋል። እንደኔ አይነት አላዋቂ የሆነ ሰው ፖለቲካ ማለት እንዲና እንዲ ነው ማለት ይችል ይሆናል እንጂ ምናልባት ፖለቲካ ራን አድርግ ቢባል አይችል ይሆናል። ራሱ ፖለቲካ ብቻ አይደለም። መንግስት ምንድን ነው? መንግስት ማለት በአንድ የተወሰነ ግዛት ወይም ቴሪቶሪ ውስጥ በዛ ያሉትን ህዝብ በዛ ያለውን ግዛት ውስጥ ህግን የሚያስፈጽም፣ ስርዓትን፣ ፍትህን የሚያስከብር፣ የዜጎችን ደህንነት የሚጠብቅ አንድ ተቋም ማለት ነው። ስለዚህ መንግስት የፖለቲካ ውሳኔዎችን መሬት የሚረግጡበት ህጋዊ መሳሪያ ነው ማለት ነው። ስለዚህ ፖለቲካና መንግስት አይለያዩም። ፖለቲካ ለመንግስት ይጠቅማል፣ መንግስት ደግሞ ፖለቲካን አስፈጻሚ ያደርገዋል ማለት ነው። የኛ ጥያቄ ምንድነው? ዴፊኒሽኑን ካወቅን፣ ትርጉሙን ካወቅን ቤተ ክርስቲያን ከመንግስት ጋር ወይም ደግሞ ከስልጣን ጋር ያላት ነገር ምን መሆን አለበት? በነገራችን ላይ ቤተ ክርስቲያን በመንግስትና በፖለቲካ ምክንያት ብዙ መከራ አልፋለች ማለት ዓለም አቀፉን ነው የምናገረው። ለአንበሳ ተሰጡ ሚል ታሪክ በካታኮምቡ ሰምታቸዋል። በሮም ለአንበሳ ተሰጥተዋል ወይም በሮም ግዛት ውስጥ ተሰቃይተዋል። አራዊት በልተዋቸዋል። ግላዲያተሮች ገለዋቸዋል፣ ተርበዋል፣ በየእስር ቤቱ ተጥለዋል። የዮሐንስ ራእይ ራሱ ዮሐንስ በፍጥሞ ደሴት የተጣለው በግዞት ነበር። መጽሐፍ ቅዱስ እንደሚነግረን ብዙዎች ሰማዕት ሆነዋል፣ ብዙዎች ታርደዋል፣ ብዙዎች ሞተዋል። እነ ፐርፔቱዋ ትልቅ የሆኑ የእግዚአብሔር ሰው ብዙ ጻድቃን ተሰውተዋል። ለዚህ ምክንያቱ አንዱ በዘመኑ የነበረው የመንግስት አስተዳደር ጸረ ክርስቲያን ስለነበረ ነው፣ ወይንም ክርስቲያኖችን የሚቃወም ባዕድ አምላኪ ስለነበረ ነው። ስለዚህ ቤተክርስቲያን በኋላ በመንግስት መሳደድ ሳይሆን ቀጥታ ከመንግስት ጋር ደግሞ በኮንስታንቲን ዘመን ከመንግስት ጋር ተወዳጀችና ኮንስታንቲንን ወደ ቤተክርስቲያን ከገባ በኋላ በቃ ቤተክርስቲያን ከማጀት ወደ አደባባይ ወጣች። ከየዋሻው ቤተክርስቲያን ወጣች፣ ከስደት ወጣች። ነፃነት እየመጣላት መጣ። በ325 እንደውም ጉባኤ ተሰብስቦ በኒቂያ ስብሰባ ተደረገ እና በዛ ላይ ብዙ ውይይቶች ተደርገዋል። ኮንስታንቲን ራሱ በስብሰባው ላይ ይገኝ እንደነበረ ታሪክ ይናገራል። ስለዚህ መንግስትና ፖለቲካ ተስማምተው የሄዱበት ጊዜያቶች አሉ። ይባስ ብሎ ደግሞ መካከለኛው ክፍለ ዘመን ላይ ቤተ ክርስቲያን እንደውም አለቃ ሆና መንግስታትን የምትሾም ሆና መንግስታትን የምትቀባ ሆና እንደውም ቤተ ክርስቲያን አሳዳጅ ወደ መሆን የመጣችበት ጊዜ ነበር። ቤተ ክርስቲያን ገዳይ ወደ መሆን የመጣችበት ጊዜ ነበር። በተለይ መናፍቅ የሚባሉትን እነ ጆን ሃስ የሚባሉትን ሰዎች በእሳት ያቃጠለችበት ዘመን ነበር። መጽሐፍ ቅዱስን ወደ መደበኛው ሰው ቋንቋ ስለቀየሩ የተገደሉ ክርስቲያኖች አሉ። መናፍቆች ናቸው ተብለው። ስለዚህ ቤተክርስቲያን የተሰደደችበት ጊዜ ነበረ። ቤተክርስቲያን ተቀባይነት በመንግስት ያገኘችበት ጊዜ ነበረ። ከዛ ደግሞ ቤተክርስቲያን በመንግስት ሆና አሳዳጅ የሆነችበት ዘመን ነበረ። አሁን ይሄ ጥንቱ ታሪክ ነው። በዚህ አሁን ባለንበት ዘመን ግን የመንግስትና የፖለቲካን ዋናው ዓላማዎች አንድ ክርስቲያን እንደ ክርስቲያን ሊያውቅ ይገባዋል። ሕግና ስርዓትን ለማስፈን፣ ሰላምን ለማምጣት እግዚአብሔር መንግስታትን ያስነሳል። ፍትህን ለማደላደል ታስታውስ እንደሆነ ባቢሎንን ሲነሳ
እግዚአብሔር እንዳስቀመጠው ካንተ በኋላ እንደውም ፋርስና ሜዶን ይነሳል፣ ከፋርስና ሜዶን በኋላ ግሪክ ይነሳል፣ ከግሪክ በኋላ ሮማውያን ይነሳሉ፣ ከሮማውያን በኋላ ኢቭን እኛ አሁን ያልደረስንበት የጸረ ክርስቶስ መንግስት ይነሳል። መጨረሻውም እንኳን በመንግስት ነው የሚደመደመው። እሱም ደግሞ የልጁ ኢየሱስ ክርስቶስ መንግስት የ1000 ዓመት መንግስት ይሆናል። ስለዚህ ፍትህን ማደላደል፣ የተበደሉትን መካስ፣ ደካሞችን፣ አዛውንቶችን፣ ድሆችን ከግፈኞች መጠበቅ ይሄ አንዱ የመንግስት ስራ ነው። የዜጎችን መብት፣ የአገር ደህንነት ማስጠበቅ፣ የህዝብን ህይወት ኑሮ የሚያሻሽሉ ልማቶችን፣ ስራዎችን መስራት የመንግስት ኃላፊነቶች ናቸው። ስለዚህ የመንግስትን አመጣጥ ምንጩን ልንረዳ ያስፈልገናል። ከክርስቲያኖች እይታ አንጻር መንግስት ድንገት የመጣ ሳይሆን እግዚአብሔር ለሰው ልጆች ስርዓት፣ ፍትህ የሚሰጥ አቋም ስለፈለገ፣ ድሆች እንዲገፉ ስለማይፈልግ፣ የተራቡ እንዲበሉ ስለሚፈልግ መንግስታት እንዲነሱ ያደርግ ነበር። ስለዚህ ይሄ በእግዚአብሔር ቃል ውስጥ በብዙ መንገድ ትመለከታላችሁ። ምን እያልኳችሁ ነው? እግዚአብሔር የስልጣን ሁሉ ምንጭ ነው። ሐዋርያው ጳውሎስ በሮሜ 13:1 ላይ ስልጣን ከእግዚአብሔር በቀር የለም፣ ያሉትን ስልጣናት በእግዚአብሔር የተሾሙ ናቸው ይላል። ይሄ ምንድነው የሚያሳየን? የትኛውም ምድራዊ መንግስት እግዚአብሔር ሳያውቀው ድንገት ብቅ ያለ አይደለም። እግዚአብሔር ራሱ ወደ ምድራዊ መንግስታትን ስልጣን ይሰጣቸዋል። ከመለኮታዊ ፈቃድ በታች እንዲሆኑለት ይፈልጋል። ነቢዩ ዳንኤልን ውሰዱ። ልዑል በሰዎች መንግስት ላይ እንዲገዛ ያውቁ ዘንድ ይላል መጽሐፍ ቅዱስ። ልዑል በሰዎች ስልጣን ላይ እንዲገዛ ያውቁ ዘንድ ዳንኤል ምዕራፍ 4 ቁጥር 17 ላይ አለላችሁ። ስለዚህ እግዚአብሔር የነገስታት ንጉስ መሆኑ፣ እግዚአብሔር ነገስታትን እንደሚያስነሳ፣ አንዳንድም ደግሞ እግዚአብሔር ነገስታትን ሲያዋርዳቸው ትመለከታላችሁ። ባጠፉ ጊዜ እነ ዳሪዮስ ሲዋረዱ ታያላችሁ። ሳር እስኪበሉ ድረስ መንግስታት ሲጣሉ ሲያነሳቸው ከትቢያ እነ ዳዊትን ትመለከታላችሁ። እግዚአብሔር ያነሳል፣ እግዚአብሔር ያዋርዳል ነገስታትን ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ታስታውስ እንደሆነ ለጲላጦስ ለአገረ ገዢው ከላይ ባይሰጥ ኖሮ በእኔ ላይ ምንም ስልጣን ባልነበረ ይለዋል። ዮሐንስ ወንጌል ምዕራፍ 19 ቁጥር 11። ስለዚህ ምድራዊ ስልጣን ከመለኮት የተዋስነው መሆኑን ማስተዋል በጣም በጣም ወሳኝ። መለኮት ነው የሚያነሳ። ምናልባት ፖለቲከኞች ካላችሁ የሚያነሳ እግዚአብሔር ነው። ካገለገልነው እግዚአብሔር ፕሮሞት ያደርገናል፣ ካላገለገልነው ደግሞ እግዚአብሔር ዲሞት ያደርገናል። ስለዚህ የመንግስትን አመጣጥ ደግሞ ክርስቲያን በትክክል ሊያውቀው ያስፈልጋል። መንግስት ከሰው ውድቀት በኋላ ግን ምን የተሰጠ መሳሪያ ነው ብያቸዋለሁ። ምድርን ለማስተዳደር፣ አመፅን ለመከልከል፣ ለህዝብ ፍትህ እንዲመጣ፣ ለድሆች መልካም እንዲሆን እግዚአብሔር መንግስታችን ያስነሳል። እግዚአብሔር ሰውን መጀመሪያ ሲፈጥረው ፍጹም አድርጎ ነበር የፈጠረው። ነገር ግን ሰው በኃጢአት ከወደቀ በኋላ ልቡ በክፋትና በራስ ወዳድነት ሲሞላ የሰው ልብ ይላል መጽሐፍ ቅዱስ ከሁሉ ይልቅ ምንድነው? ተንኮለኛ ነው ይላል ኤርምያስ 17:9 ላይ። ሰው በገዛ ፈቃዱ ለእግዚአብሔር ሕግ መገዛት ሲያቅተው ምድር በግፍና በግድያ ስትሞላ ትመለከታላችሁ። በተለይ በዚህ በኖህ ጥፋት ዘመን ላይ። ስለዚህ እግዚአብሔር የሰውን ክፋት ለመግታት ሲል የሲቪል መንግስታትን ያስነሳል። ፈቀደ እግዚአብሔር። የመጀመሪያው የመንግስት ቅጣት ምን ማለት ነው? የመንግስት የቅጣት ስልጣን መሰረት ያደረገው በኖህ ዘመን እንደሆነ ብዙ ምሁራኖች ይናገራሉ። የሰውን ደም የሚያፈስ ደሙ ይፍሰስ፣ ወይም ደግሞ የሰውን ደም የሚያፈስስ ደሙ በሰው ይፈሳል ብሎ ዘፍጥረት 9:6 ላይ ይናገራል። ስለዚህ ብዙ የሥነ መለኮት ምሁራኖች ምን ይላሉ? ይሄ የሰው ህገ መንግስት መውጣት የጀመረው ከዛ ጊዜ ጀምሮ ነው ይላል፣ ወይም ይሄ መሰረቱ ነው ይላል። ስለዚህ መንግስት ባይኖር ኖሮ ምድር በኃጢአተኞች ግፍና ዝርፊያ ትጠፋ ነበር። ስለዚህ መንግስት ስራ አለው ማለት ነው። የመንግስት አገልግሎት ምንድነው ወገኖቼ? መጽሐፍ ቅዱስ መንግስትን የእግዚአብሔር አገልጋይ ብሎ ይጠራዋል። ሮሜ 13 ቁጥር 4 ላይ ሄዳችሁ ትመለከቱ። መንግስት ሁለት ኃላፊነቶች አሉት ማለት ነው። አንደኛ ክፉዎችን ለመቅጣት ምን ማለት ነው? ወንጀልን ለመግታት፣ አመፅን ለመግታት፣ ክፉ ለሚያደርግ ፍርሃት ነው። ምን ሰይፍ ዝም ብሎ አይታጠቅም ይላል። ሰይፍ የታጠቀ ሰው መሳሪያ በሉት ወይም ስልጣንን ለማሳየት ነው። ሮሜ 13:3 ሄዳችሁ ተመልከቱት። መንግስት ክፋትን በህግ የመቅጣት ስልጣን አለው። የትም ሀገር ሄዶ እስረኞች አሉ። የትም ሀገር ሄዶ የሚቀጡ ሰዎች አሉ። ወህኒ ቤቶች እየሄድኩ አገለግላለሁ የሀገር ቤት እና እስር ቤቱ ሰዎች አሉ። አጥፍተው የታሰሩ አሉ። አመፀኛ ሰዎች አሉ። ሰው ገለው የታሰሩ አሉ። ሚስቱን ገሎ የታሰረ አለ። ባሏን ገላ የታሰረች አለች። ስለዚህ አይቀጡም ማለት አይደለም።
ወገኖች። ስለዚህ መንግስት ክፋትን በሕግ የመቅጣት ስልጣን አለው። ይህም ስልጣን የተሰጠው ከእግዚአብሔር ነው። መንግስትና ሕግ ባይኖር ኖሮ ዓለም ኬኦስ ትሆን ነበር፣ ትርምስ የሞላባት ትሆን ነበር። በቃ ወጥ የሆነ ስራ መስራት አይቻልም። ስርዓት የሚያስይዝ መስመር የሚያስይዝ ያስፈልጋል። ትራፊክ መብራት ባይኖር ስንት ግጭት እንደሚደርስ አስቡ። ስንት ትርምስምስ እንደሚኖር አስቡ ወገኖች ሆይ። ስለዚህ ጠንካራው ደካማውን የሚበድልበት፣ ግድያ፣ ዝርፊያ የነገሰበት ምድር እንዳይሆን ሁል ጊዜ ምን ያስፈልጋል? መንግስት ያስፈልጋል። ገዢ አካል፣ ስልጣን ያለው ያስፈልጋል። ይሄ የእግዚአብሔር ሕግ ነው። መጽሐፍ ቅዱስ ላይ የምትመለከቱት ነው። አንዳንድ ሰዎች መንግስት አያስፈልግም የሚሉ ሰዎች አሉ። እንደዚህ አይነት ሰዎች ከእውነት የተራራቁ ሰዎች ናቸው። የመንግስት ተግባራትና ኃላፊነቶች ደግሞ አሉ። መጽሐፍ ቅዱስ መንግስትን የእግዚአብሔር አገልጋይ ነው ብሎ የሚጠራ። ለዚህ በዚህ መሰረት ነው ቅድም እንዳልኳችሁ መልካሙን ያበረታታል፣ ፍትህን ያሰፍናል። መንግስት ሕግ አክባሪ፣ ዜጎችን የመጠበቅ በጎ ነገር የማበረታታት ኃላፊነት አለበት። በተለይ እንደ ወላጅ አልባ ህፃናቶች፣ ኦርፋኔጅ ያሉ ህፃናቶች፣ መበለቶች፣ ድሆች፣ አቅም የሌላቸው ወገኖች እነሱ መብታቸው እንዳይነጠቅ ፍትህን የማስፈን ኃላፊነት አለበት። መጽሐፍ ቅዱስ ይህንን በኢሳይያስ ምዕራፍ 1 ቁጥር 17 ላይ ይነግረናል። የሆነ ቻርት እዚህ ጋር ሰርቼ ነበር፣ ከታያችሁ አላቅም። ስለ መንግስት ሰዎች የተለያየ ነገር የሚናገሩበት ሀሳብ አላቸው። ለምሳሌ መንግስት እግዚአብሔር ለሰው ልጆች ጥቅም ለስርዓትና ለፍትህ የሰጠው ተቋም ነው የሚል ይሄ የክርስቲያኖች አመለካከት፣ የኔና የናንተ መጽሐፍ ቅዱስ ያነበቡ ሰዎች አመለካከት ነው። እዚህ ጋር የምትመለከቱት መጽሐፍ ቅዱሳዊና እውነተኛ መሰረት ያለው አመለካከት ነው። ይሄ ክርስቲያናዊ ምዘናችን ነው። ሌሎች ደግሞ ነው መንግስት ማለት ሶሻል ኮንትራክት ወይንም ደግሞ ሰዎች እርስ በርስ እንዳይጠፋፉ ስልጣናቸውን በስምምነት በአንድ አካል አሳልፈው ሰጡ የሚል ሶሻል ኮንትራክት የሚባል ይሄ የፍልስፍና ወይንም ደግሞ አመለካከት ነገሮች አሉ። ክርስቲያናዊ ምንድነው? የሰው ስምምነት ቢያጎላም ከበስተጀርባው ማን አለ? እግዚአብሔር አለ። እግዚአብሔር ነው መንግስት እንዲኖር የፈቀደው። አመለካከት ሌላው ሶስተኛው አመለካከት ማርክሲስታዊ አመለካከት የሚባል አለ። መንግስት ማለት ባለሀብቱ የበላይ መደብ፣ ድሃው የበታች መደብ ለመጨቆን ለመቆጣጠር የፈጠረው መሳሪያ ነው። ይሄ ስለ መንግስት ከመጽሐፍ ቅዱስ ውጪ የሆኑ መረዳቶች ናቸው። ማርክሲዝም ወይም የኮሙኒዝም አመለካከቶች። ክርስቲያናዊ እይታችን ደግሞ ምንድነው? የመንግስትን የአስተዳደር መበላሸት ብቻ የሚያይ እንጂ የተቋሙን በጎ መለኮታዊ ዓላማ የማይቀበል። ምን ማለት ነው? መንግስት መቼም ፍጹም አይሆንም። ሂውመን ኔቸር ነው። አዳማዊ ሰው በስልጣን ላይ ቢቀመጥም ኃጢአት እንዳለበት ማወቅ አለብን። ኃጢአተኞች የትም ላይ አስቀምጧቸው ኃጢአት ይሰራሉ። የትኛውን ፖዚሽን ላይ ቢቀመጡ ኃጢአተኞች ኃጢአት ይሰራሉ። ታችም ማውረዷቸው ምናልባት ማጅራት መች ይሆናል። ላይም ማስቀምጡት ዘራፊ ሊሆን ይችላል፣ ወይንም ክፉ ሰው ሊሆን ይችላል። ስለዚህ በወደቀ የሰው ማንነት ውስጥ ወይም በዚህ አዳሚክ ኔቸር ውስጥ ሆኖ ስልጣንን መያዝ ፍጹምናን ስልጣኑ ብቻውን ፍጹምናን ያመጣል ማለት አይደለም። ስለዚህ የመጨረሻውን ፖይንት ላሳያችሁና አናርኪስታዊ አመለካከት የሚባል አለ። ይሄ ምንድነው? መንግስት የሰውን ነጻነት ስለሚገድብ መንግስት አያስፈልግም መፍረስ አለበት የሚል ይሄ አይነቱ አመለካከት ፈጽሞ መጽሐፍ ቅዱስ ያልሆነ የሰውን ኃጢአተኝነት ቅድም እንዳልኳችሁ ያንን ባህሪ ያላገናዘበ ይሄ ነገር እንደው ቢሆን አናርኪስታዊነት ቢፈቀድና በቃ መንግስት የለም ቢባል መንግስት የለም። ሶማሊያ መንግስት በሌለበት ሰዓት ላይ ምን እንደመሰለች አስታውሶ ድብልቅልቅ ያለ አናርኪስታዊ በቃ ሁሉ መንግስት የሆነበት፣ ሁሉ ዘራፊ የሆነበት፣ ድሃ የሚያለቅስበት፣ እናቶች የሚያለቅሱበት፣ ግፍ ብቻ የበዛበት ምድር ይሆናል ማለት ነው። ስለዚህ ወገኖች የመንግስት ስልጣን አለ። ይህንን እግዚአብሔር ስልጣንን ይመሰርታል ብያችኋለሁ። ስለዚህ ክርስቲያን ስለ ፖለቲካ፣ ክርስቲያን ስለ መንግስት ምንድነው አመለካከቱ? ይህንን በጣም ኒውትራል የሆነ የቄስ ምክር ነው የምናገረው። በዚህ ላይ እኔ ፕሮፌሽናል ፖለቲሽን አይደለሁም። ስለማላቀው መጽሐፍ ቅዱስ ከሚለው አንጻር ብቻ ነው ልናገር የሚችለው እንጂ ፕሮፌሽናል የሆኑ ሰዎች ደግሞ ከዚህ የበለጠ ሊናገሩት ይችላሉ። እና የመንግስት ስልጣን ግን በመጽሐፍ ቅዱስም ውስጥ ውስንነት አለው። ምንም እንኳን መንግስት መለኮታዊ መሰረት ቢኖረው እግዚአብሔር ቢያስቀምጠው ስልጣኑ ግን ፍጹም አይደለም።
ስልጣኑ በጣም ውስን ነው። ከመንግስት በላይ የሚገዛ የነገስታት ንጉሥ የሆነ እግዚአብሔር ብቻ ነው። ሁሉም ምድራዊ መንግስታት በኃጢአተኛ ሰዎች የሚመሩ ስለሆኑ ወይም ደግሞ አዳሚክ በሆነ ተፈጥሮ ያሉ ሰዎች፣ በወደቀ ማንነት ያሉ ሰዎች ስለሆኑ ሊሳሳቱ ይችላሉ። አልፎ ተርፎም ግፍ ሊፈጽሙ ይችላሉ። ኢዲ አሚን ዳዳ በነበረበት ዘመን ላይ ብዙ ስህተቶች የፈጸመ ሰው አለ። እነ ጋዳፊ ብዙ ስህተቶች ፈጽመዋል። የፈጸሙ አፍሪካ መሪዎች ብቻ አይደሉም፣ የአሜሪካ መሪዎች ዲሞክራሲ በተባለበት ሀገር ሪሰንትሊ በዚህ በዩናይትድ ስቴትስ በሆነው ነገሮች ሁሉ ላይ ብዙ ስህተቶች የሚሰሩ መንግስት ውስጥ ያሉ አገር መሪዎች ሊሳሳቱ ይችላሉ። ዋናው ጎልደን ሩል የምንለው ወርቃማው ህግ የምንለው ምንድነው? መንግስት የእግዚአብሔርን ህግና ትእዛዝ እስካልተቃረነ ድረስ ልንታዘዘው ይገባናል። መጽሐፍ ቅዱስ የሚያስተምረን ይህንን ነው። ነፍስ ሁሉ ለበላይ ላሉ ስልጣናት ይገዛ፣ በቃ መጽሐፉ አለ። ስለዚህ እስከ መቼ ድረስ ነው የምንታዘዘው? አንድ ጊዜ አስታውሳለሁ፣ በደርግ ዘመን ላይ ጌጃ ሰፈር ቃለ ሕይወት ፕሮግራም ልንካፈል ስንሄድ ቤተክርስቲያን በር ላይ ዛሬ ወጣቶች መካፈል አትችሉም፣ ቀበሌ ስብሰባ ስላለ እዚህ ከገባችሁ ችግር ውስጥ እንገባለን፣ ወደ የቀበሌው ስብሰባ ሂዱ፣ ወጣቶችን ቅዳሜ እየጠራችሁ ቀበሌ እንዳይመጡ አረጋችሁ እያለ ደርግ ያስጨንቃቸው ነበረ። ስለዚህ እግዚአብሔርን እስካልካደ ድረስ ለመንግስት ስርዓት እንገዛለን። አይደለም ሊሚቴሽናል ነው የመንግስት ስልጣን ሊሚቴሽናል። አብሶሉት አድርገን የምንታዘዘው መጽሐፍ ቅዱሳችን ብቻ ነው። በቃ ከሁሉ በላይ ባለስልጣን ነው የምንለው መጽሐፍ ቅዱሳችንን እንጂ መንግስት ያወጣው ነገር ሁሉ ልክ ነው። መንግስት እግዚአብሔር መስርቶታል፣ ግን በነፍሳችን ላይ ጌታ አይደለም። በነፍሳችን ላይ ጌታ ኢየሱስ ብቻ ነው። ለዚህ የመንግስትን ህግ ከእግዚአብሔር ቃል ጋራ በቀጥታ ሲጋጭ ካየ ነው ክርስቲያኖች በአክብሮት በቆራጥነት ለእግዚአብሔር መታዘዝ አለብን። ከእግዚአብሔር ስርዓት ጋር ሲጋጭ ኮሚኒዝም ቅዱሳን ብዙ ዋጋ ከፍለዋል። በእስር የወደቁ ብዙ ዋጋ የከፈሉ ወንድሞችና እህቶች ነበሩ ወገኖቹ። ስለዚህ ለእግዚአብሔር ሕዝብ አልገዛም ካለ፣ ለጽድቅ አልገዛም ካለ፣ ክህደት ውስጥ ከገባ ቤተ ክርስቲያን ለመንግስት የመታዘዝ ግዴታ የለባትም። ሐዋርያት በሸንጎ ፊት ቀርበው ከሰው ይልቅ ለእግዚአብሔር መታዘዝ ይገባል ብለው በጥያቄ ምልክት አድርገው ነው ያለፉት። ኖ ዌይ። ምን ማለታቸው ነው? እኛ ለእግዚአብሔር ነው የምንታዘዘው፣ ለሰው አንታዘዝም። ዝም በሉ በዚህ ስም አትናገሩ የሚል መንግስት ካለ በዛ በዘመናቸው ለሐዋርያቶች ነበራቸው። እንዳትጸልዩ፣ እንዳታመልኩ፣ ወንጌል እንዳትሰብኩ፣ ማምለክ አትችሉም ለእግዚአብሔር የሚል የሚከላከል እግዚአብሔርን የሚቃወም መንግስት ከመጣ ቤተ ክርስቲያን በቆራጥነት ዋጋ ልትከፍል ያስፈልጋታል። ነገር ግን በነገር ሁሉ ለሰው ስርዓት የተገዛችሁ ሆኖ ይለናል መጽሐፍ ቅዱስ። በመጽሐፍ ቅዱስ ውስጥ የተጠቀሱ ታሪካዊ ምሳሌዎች አሉ። ለምሳሌ ዳንኤልና ጓደኞቹን በዳንኤል 3 ላይ ታገኟቸዋላችሁ። ሲድራቅ፣ ሚሳቅ፣ አብደናጎ ለንጉሱ ለናቡከደነጾር ምስል እንዳይሰግዱ ለእግዚአብሔር ሕግ፣ አያችሁ፣ ለእግዚአብሔር ሕግ ነው የምንገዛው፣ የንጉሱን ትእዛዝ አናከብረውም ነው ያሉት። ምክንያቱስ ቀጥታ በእምነታቸው ላይ ነው የመጣው። ስለዚህ የንጉሱን ትእዛዝ በክብር እምቢ አሉ። ንጉሱን ንቀውት አይደለም፣ ሕጉን ግን አልተቀበሉም። ወደ እቶነ እሳት መግባት ይሻለናል ብለው ሳይፈሩ ወደ እቶነ እሳት ውስጥ እንደገቡ ታሪኩን ተመልክተናል፣ እናውቀዋለን። ለዚህ ይሄ በጣም የሚገርም ምሳሌ ነው። ነቢዩ ዳንኤልን ራሱ ምዕራፍ 6 ላይ ከንጉሱ በቀር ወደ ሌላ አምላክ እንዳይጸለይ አዋጅ ታወጀ። አዋጁን ከውስጡ ኮንስፓይረሲ ያለው ሴራ አለው። ዳንኤልን ወጥመድ ውስጥ ለማስገባት ነው። እንዳይጸልይ ለማድረግ ብቻ ሳይሆን ዳንኤል ወጥመድ ውስጥ ምክንያት ስላጡበት ነው። ስለዚህ እንዳይጸለይ የታወጀውን አዋጅ ዳንኤል ጥሶ ወደ እግዚአብሔር መጸለዩን ባለማቋረጡ ምን ውስጥ ወደቀ ነው የሚለን መጽሐፍ? ወደ አንበሶች ጉድጓድ ውስጥ ተጣለ። ስለዚህ ነቢዩ ዳንኤል መንግስትን እምቢ ያለበት ጊዜ ነበር። ዳንኤልና ጓደኞቹ ሲድራቅ፣ ሚሳቅ፣ አብደናጎም እምቢ ያሉበት ጊዜ አለ። እምቢ ያሉት አንታዘዝም ያሉት ግን መቼ? መንግስት የእግዚአብሔርን ቃል ሲቃወም፣ ጸሎት ሲከለክል፣ ለጣዖት ስገዱ ሲላቸው እንቢ ያሉ። ሐዋርያት ሥራ ላይ የምትመለከቱት ይሄ ነው። ሐዋርያትን በዚህ አልፈዋል። የአይሁድ ባለስልጣናት እነዚህ የሃይማኖት ሰዎች ናቸው። እንደው በኢየሱስ ስም እንዳታስተምሩ፣ ይህን ስም እንዳትጠሩ ብለው ሲከለክሏቸው፣ ሲያስፈራሯቸው የእግዚአብሔርን ትእዛዝ በማስቀደም ወንጌልን መስበካቸውን አላቆሙም። ይሄ ቆራጥ እምቢ ነው። ቆራጥ እምቢ ነው። ለጽድቅ በሆነ ነገር ላይ፣ ቅዱስ በሆነው ነገር ላይ ጤነኛ የሆነ የቤተ ክርስቲያን እምቢ ነው።
እና ክርስቲያኖች ኃላፊነት አለብን ለመንግስት። አማኞች በምድር ላይ መልካም ዜጋ በመሆን የእግዚአብሔርን ክብር ማንጸባረቅ አለባቸው። መጽሐፍ ቅዱስ ለመንግስት ልናሳየው የሚገባንን 4 ዋና ዋና ነገሮች ይነግረናል። አንዳንድ ጊዜ አይደለም ትራፊክ መብራት ጥሶ ሲቀጣ መንግስት ላይ ማጎረምረም አይቻልም። አያችሁ፣ ይሄ ህግና ስርዓት ነው። ሁሉ በስርዓት ለሰው ስርዓት ልንገዛ ያስፈልገናል። ታክስ ሳልከፍል በታክስ ምክንያት እስር ቤት ልገባ እችላለሁ። ምክንያቱስ አልታዘዝኩም። ህግና ስርዓት ነው ወገኖች። ስለዚህ ክርስቲያኖች ኃላፊነት አለብን። የትም ሀገር እንኖር፣ በየትኛውም መንግስት ውስጥ እንኖር፣ ልንታዘዘው የሚገባ መገዛት አለ። ህጋዊ አሰራሮች፣ የትራፊክ ደንቦች፣ የሀገር ህግ መከበር አለበት። ባል ሚስቱን አክብሮ ሲኖር መልካም፣ አላከብርም ብሎ ደግሞ ስርዓት በወጣበት ሰዓት ላይ ፖሊስ መጥቶ እስር ቤት ቢያስገባው ይሄ መንግስታዊ ስርዓት ነው። ፍትህ እንዲሰፍን የመንግስት ስትራክቸር ይጠቅማል ማለት ነው። የትራፊክ ደንቦች አልኳቸው፣ የተለያየ አይነት አሰራሮችን በተመለከተ አማኞች መታዘዝ አለብን። ታክስ ግብር መክፈል ሁለተኛው ፖይንት እሱ ነው። ለሀገር ልማት የሚሆን ለአገልግሎት፣ ለህዝብ አገልግሎት፣ አስፋልት መስሪያ፣ ፎቅ መስሪያ፣ ድሆችን መርጃ፣ ለተለያየ ነገር ጌታችን ኢየሱስ ክርስቶስ እንኳን የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ። ስለዚህ ቄሳር መንግስት አገሩን እስካስተዳደረ ድረስ ለአስተዳዳሪው ለመንግስት መገዛት መጽሐፍ ቅዱሳዊ ነው እያልኳችሁ። ሌላው የክርስቲያኖች ኃላፊነት ምንድን ነው? መታዘዝ ብያችኋለሁ፣ ግብር መክፈል ብያችኋለሁ። ሶስተኛ ደግሞ የክርስቲያን ኃላፊነት መጸለይ ነው። ክርስቲያኖች መሪዎችን በጣም የተለመደው ቀላሉ ነገር መተቸት ነው። እንዳልኳችሁ እኔ የፖለቲካ ሰው አይደለሁም። ምኖረው ካናዳ ነው። በዚህ ሀገር እናንተ እዚህ የምታዩትን ያላችሁበት አላየው ይሆናል። ነገር ግን ቢብሊካል የሆነውን ነገር ለመናገር ግን ክርስቲያን መሪዎችን በተለይ እንደ ክርስቲያን አሁን እዚህ ጋር ቁጭ ብዬ የኛ የካናዳ ጠቅላይ ሚኒስትርን ልተቸው ይችላል። ነገር ግን ቤተ ክርስቲያንን ማስተዳደር አልችል ይሆናል። አንድ አገር መምራት ቀላል አይደለም። አንድ ጓዳ ከመምራት ያህል አይደለም። በጣም ብዙ ኮምፕሊኬትድ ነው። ፖለቲካ ከውጭ እንደምናየው አይደለም። በጣም ሶፊስቲኬትድ የሆነ ድርብርብ የሆነ ሌየርስ ኦፍ የሆነ ነገሮች ድርብርብ ነገሮች ያሉበት ነገር ነው። አንድ ነገር ብላክ ኤንድ ዋይት ብቻ አይደለም። በፖለቲካ እይታ በብዙ መነጽር የሚታይ ነገሮች አሉ። ማስተዋል ያለው ዕውቀት የሚጠይቅ ነገሮች አሉ። እንደኛ ባለ ሲምፕል ማይንድ እንዲና እንደዛ የምንለው አይደለም። ግን እንደ ክርስቲያን የኔ ኃላፊነት ምንድነው? መጸለይ፣ ክርስቲያን መሪዎችን ከመተቸት ከመሳደብ፣ በተለይ በጣም አሳፋሪው ነገር ክርስቲያን ሲሳደብ ነው። ከመሳደብ ይልቅ እግዚአብሔር ለአገር ሰላም እንዲያመጣ በጸጥታ ምድሪቱ እንድትመራ ጥበብ እንዲሰጣቸው ለመሪዎች መጸለይ ኃላፊነት አለ እንደ ክርስቲያን። አንደኛ ጢሞቴዎስ ምዕራፍ 2 ከ1 እስከ 2 ይሄንን ያስተምረናል ወገኖች። ስለዚህ እግዚአብሔር ማስተዋል ይስጠን። እንደ ክርስቲያን ያለብን ኃላፊነት መታዘዝ፣ ግብር መክፈል፣ መጸለይ። ሌላው ደግሞ ክርስቲያን ኃላፊነት ያለበት በምንድን ነው? በመልካም ዜግነት፣ መልካም ዜጋ መሆን፣ በስራ ቦታ ታማኝ ሆኖ መስራት፣ ሙስናን እምቢ ማለት፣ ጉቦን እምቢ ማለት። ወገኖች ሆይ ክርስቲያን ቢሮ ገብቶ ዘራፊ መሆን የለበትም። የሰላም ሰው መሆን አለበት። ሰላም ፈጣሪ አስታራቂ መሆን አለበት። ማህበረሰቡን የሚያገለግል መሆን አለበት። በጨዋነቱ የተመሰከረለት፣ በሰዓት የሚገባ በሰዓት የሚወጣ፣ በቤተሰቡ ባካሄዶ ምስክር የሚሆን መሆን አለበት። መልካም ዜጋ ማለት ይሄ ለሀገር ደህንነት የሚቆም ብርሃንና ጨው የሚሆን፣ ሰዎች በተጣሉበት አስታራቂ የሚሆን የሰላም ሰው መልእክተኛ መሆን አለበት። ጥላቻ ሲሞሉ ሰዎች ፍቅርን ማሳየት፣ ይቅርታን ማሳየት ወይም ደግሞ ያንን መስበክ ይገባዋል ወገኖች። ስለዚህ ብርሃንና ጨው በመሆን እግዚአብሔር ይባርካችሁ ቅዱሳን። በጣም ወሳኝ ነገር ነው። ይሄ መጨረሻ ዘመን ላይ ስንኖር ሰዎች ከስብከታችን በላይ ይሄ አቋማችን ላይ ያዩናል፣ ሐዘናችን ላይ ያዩናል፣ መስሪያ ቤት ያዩናል። መስሪያ ቤት ጉቦኛ፣ መስሪያ ቤት ሰው የሚያመናጭቅ፣ አንድ ወረቀት ለመፈረም ብዙ መስመር ውስጥ ሰዎችን የሚያንከራትት ሰው ከሆንን ጤነኛ የክርስቶስ ምስክር አልሆንም። ደሞዝ በምንቀበልበት መስሪያ ቤት ውስጥ አላደለም ተጨማሪ ሰዎችን አላደለም ግፍ ማድረግ በሰው ላይ ትክክል አይደለም። ስለዚህ መልካም ዜጋ በመሆን እግዚአብሔር ሕዝባችን ክርስቲያኖችን ይባርክልን ወገኖች ሆይ። ስለዚህ በአጠቃላይ ምን እያልኩኝ ነው? መንግስትና ፖለቲካ የሰው ፈጠራዎች ብቻ ሳይሆኑ እግዚአብሔር ለሰው ማህበረሰብ ስርዓት፣ ፍትህ፣ ሰላም እንዲኖር የሰጣቸው
ውድ ስጦታዎች ናቸው። አንድ ጊዜ ባለሳሳት ፓስተር ጻድቁ ይመስለኛል ሲናገር መሪ ጠልነን የሚል ነገር ተናገረ። በአጠቃላይ ይሄ የሴራ ሜንታሊቲ እንዲያደረጉብን ነው። እኛ ተገፊዎች፣ እነሱ ገፊዎች፣ እኛ እዚህ እነሱ እዛ አርጎ የመራራቅ ነገር ይታያል። ስለዚህ ወገኖች ሆይ እንደ ክርስቲያን ውድ ስጦታዎች ናቸው ህዝብ የሚያገለግሉ ሰዎች እንጸልይላቸው እያልኳቸው ነው። መንግስትና ፖለቲካ እግዚአብሔር የፈጠራቸው ናቸው። እግዚአብሔር ለሰው ማህበረሰብ ስርዓት እንዲኖር፣ የሰው ማህበረሰብ ፍትህ እንዲኖረው፣ የሰው ማህበረሰብ ሰላም እንዲኖረው እግዚአብሔር የሰጣቸው ሰዎችን ነው ስጦታ የሰጠው። እኛ ለቤተ ክርስቲያን የተሰጠንን ለመንግስት የተሰጡ እነ ዳንኤል አሉ፣ እነ ዮሴፍ አሉ። በዛ የሚሰሩ በፖለቲካው ዓለም የፖለቲካው ዕውቀት ያላቸው ፖለቲካውን ኢን ኤንድ አውት የሚያውቁ አደራረጉን አሰራሩን የሚያውቁበት እንደዛ አይነት ሰዎች ደግሞ እግዚአብሔር ለአገር የሚያስነሳቸው ብዙ አይነት አእምሯቸው ሰፋፊ ሰዎች አሉ። ለዚህ ምድራዊ መንግስታት ሁሉ በኃጢአተኛ ሰዎች ስለሚመሩ ውስን ነው ስልጣናቸው። ሙሉ ስልጣን ያለው አብሶሉት ኦቶሪቲ ያለው እግዚአብሔር ብቻ ነው። ስለዚህ የክርስቲያኖች የመጨረሻውና ዘላለማዊ ተስፋ ሊሆን የሚገባው ደግሞ ፍጹም ፍትሃዊ በሆነው በኢየሱስ ክርስቶስ ዘላለማዊ መንግስት ላይ ብቻ ነው። ሁሉም ነገር የምድር መንግስታቶች አይፈቱልንም። አሜሪካ የዓለምን ሁሉ ችግር የራሷንም ችግር መፍታት አልቻለችም። የሰለጠኑት ታላላቅ አገሮች የራሳቸው መፍትሄ ማግኘት አቅቷቸዋል። ፍጹሞች አይደሉም። በወዲህ ሰው ይገላሉ፣ በወዲህ ደግሞ ዲሞክራሲ ብለው ይጮሃሉ። ብዙ ወንጀል ይሰራሉ፣ ብዙ ግፍ ያደርጋሉ። በሰለጠነው ሀገር ነው ዓለም ነው ብላቸው። ምክንያቱስ ምድራዊ መንግስታት ሁሉ በፍጹም ሰዎች በመላእክት የሚመሩ አይደለም። አያችሁ፣ በሚሞቱ ፈራሽ በሆኑ ሰዎች ነው። ነገር ግን አንድ ቀን ይመጣል። የኢየሱስ ክርስቶስ መንግስት ስትመጣ ከምድር መንግስታት የላቀች ናት። ምክንያቱም የሚገዙት በሙሉ ቅዱሳን ይሆናሉ፣ ጻድቃን ይሆናሉ፣ የሚበሰብስ ስጋ ያለበሱ፣ ይሄ መለኮታዊ ስጋ የለበሱ እግዚአብሔርን የሚያመልኩ በጽድቅ የሚያስተዳድሩትን እግዚአብሔር ያስነሳል። ያ ዘመን እስኪመጣ ድረስ ግን መፍትሄያችን ከእግዚአብሔር ነው። ስለዚህ በእግዚአብሔርን እንጠብቃለን፣ እንጸልይላቸዋለን። ስለዚህ መንግስትን አመጣጥ እየነገርኳችሁ ነው። መንግስት በሰዎች ህይወት ውስጥ ስርዓትን፣ ፍትህን፣ ሰላምን ለማስጠበቅ እግዚአብሔር ያቋቋመው ህጋዊ ስልጣን ነው። ብዙዎች መንግስትን እንደ ተራ በቃ አይደለም ሰው ለጥቅሙ የመሰረተው አድርገው የሚመለከቱ ነው። መጽሐፍ ቅዱስን ስናጠና የምንረዳው የመንግስት ስልጣን የመጨረሻውና ዋናው ምንጭ ራሱ እግዚአብሔር ነው። ራሱ እግዚአብሔር ነው ያቋቋመው። መንግስት የእግዚአብሔር አገልጋይ ነው። ሮሜ 13:14 መንግስት ብዬ ስናገር የሁሉንም ሀገር መንግስት ነው ማውራው። የሁሉንም ሀገር መንግስት ብዬ ነው ማውራው። ስለዚህ አገልጋይ እንግዲህ ይሄ በተለይ መጽሐፍ ቅዱስ የሚነግረን መንግስት የእግዚአብሔር አገልጋይ ነው ካለ ሮሜ 13 ላይ ይሄ አገልጋይ ይሄ መንግስት የተሰጡት ስራዎች አሉ። ቀደም እንዳልኩት ክፉዎችን ይቀጣል፣ ወንጀልን ይከለክላል፣ ማጅራት መቺዎችን ይከለክላል፣ ኮራፕሽን የሚያመጡትን ይከለክላል፣ ወንጀል የሚሰሩትን የተለያየ አይነት አክቲቪቲ ኢሊጋል አክቲቪቲዎች ድራግ የሚሸጡትን ይከላከላል፣ ጉቦ የሚቀበለውን ይከላከላል። ብዙ አይነት ህግ ኢንፎርስመንት ሎ ኢንፎርስመንት ሊኖር ይችላል። ስለዚህ መንግስት ወንጀልን የመቆጣጠርና ክፉ አድራጊዎችን በህግ የመቅጣት ሰይፍ ታጥቋል፣ ስልጣን አለው። ይህን ነው መጽሐፍ ቅዱስ የሚያስተምረው። እሱ ብቻ አይደለም ደግሞ ሮሜ 13:3 የሚነግረን ደግሞ መልካሙን ያበረታታል። መልካም ብታደርግ ከእርሱ ምስጋና ታገኛለህ ይላል። አንዱ የመንግስት ኃላፊነት በጎ የሚያደርጉትን ማበረታታት ነው። በጎ የሚያደርጉትን ኢንከሬጅ ማድረግ ነው፣ እውቅና መስጠት ነው። ስለዚህ መንግስት ታማኝ፣ ህግ አክባሪ፣ ሰላማዊ ዜጎችን የመጠበቅ የማበረታታት፣ መብታቸውን የማስከበር ኃላፊነት አለበት። ስለዚህ ኃላፊነት ያለበት ባላደራነት ነው። ስለ ፖለቲካ ይህን ካሰባችሁ፣ ስለ መንግስት ይህን ካሰባችሁ፣ እንዲህ አይነት ስራ ውስጥ ገብታችሁ መስራት የምታስቡ ክርስቲያኖች ከእናንተ የሚጠበቅ በጣም ከፍ ያለ ነገር አለ። ነገ ብዙ ፖለቲከኞች ወይንም ደግሞ ሀገር የምትመሩ የፓርላማ ሰዎች ከዚህ ውስጥ ልትነሱ ትችላላችሁ። ለምድሪቱ ብዙ ወጣቶች እግዚአብሔር ሊያስነሳልን ይችላል። የሚቀጥለው ትውልድ በእውቀት እንዲነሳ ያስፈልገናል። ስለዚህ አንዱ የመንግስት አስፈላጊ ነው የምንለው ለምንድን ነው? ሰላምንና ስርዓትን ያስጠብቅልናል። አንደኛ ጢሞቴዎስ 2:2 የሚነግረን ይህንን ነው። አንድ ማህበረሰብ በጸጥታና በሰላም መኖር የሚችለው ጠንካራ የህግ የበላይነት ሲኖር ነው። አያችሁ፣ ህግ በሌለበት ቦታ ላይ ህገ ወጥነት አለ፣ ትሬስፓስስ አሉ፣ በቃ ኢሌጋሊቲ አለ፣ የተለያየ አይነት ወንጀሎች ይሄዳል። አሁን አንዳንድ ላቲን አሜሪካ ውስጥ ሄዳችሁ ብትመለከቱ እጃችሁ ሊትራሊ በሰው እጅ ላይ ነው ያለው። ሊገሏችሁ ሊያድኗችሁ በእነሱ እጅ ነው ያለው። ለዚህ አንድ ማህበረሰብ
በጸጥታና በሰላም እንዲኖር ያስፈልጋል። መንግስት ያስፈልጋል። የመንግስት የጋራ ዜጎችን በሰላም ሊያስጠብቅ ያስፈልገዋል። እንዲሰሩ፣ ዜጎች እንዲማሩ፣ አምልኳችንን እንድናከናውን፣ አካባቢያችን ሁሉ ሰላም እንዲሆን እንጠበቃለን ማለት ነው። ይሄ ለአንድ ዜጋ አስፈላጊ ወገኖች። ሪሰንትሊ ወደ አገር ቤት የእይታን ጉዳይ ላሳያችሁ ነው። የእይታ ጉዳይ ነው። እኛ ባደግንበት ዘመን ላይ መንገድ ላይ ማሽንገን ሰዎች እንደዚህ ይዘው ሲሄዱ ወታደር አገሩን ሲያጥለቀልቀው በዛ ዘመን ያደግነው እና የወታደር ኃይለኛ ፍርሃት ይዘን ያደግነው ፎቢያ ያለን አንወደውም እና ሁሉን ነገር በዛ እይታ ነው የምናየው። ህዝቡ አገሩ ያለፈበት የራሱ ታሪክ አለ። ለእናንተ መንገር አያስፈልገኝም። ሪሰንትሊ ግን ወንድ ልጅ የኢትዮጵያ ሄደና ደወልኩለት። እንዴት ነው አልኩት። የአፍሪካ ስብሰባ የነበረበት ጊዜ ነበርና ይመለከታል እና ዳድ አለኝ it's very safe አለኝ እና በጣም ሰላም ነው አለኝ። ለምን እንደሱ አልከኝ አልኩት። ኤቭሪዌር ሳይ ፖሊስ አለ፣ ወታደሮች አሉ፣ ስለዚህ we are safe አለኝ። እይታችን ነው። እኛ ጠመንጃ የያዘ ሰው ስናይ፣ ሚሊተሪ ልብስ የለበሰ ሰው ስናይ ያደግንበት ሁኔታ የሆነን ፊር ይፈጥርብናል። እሱ እዚህ ስላደገ እዚህ ተወልዶ ስላደገ ግን ያን ሲመለከት በማታ ወክ ያደርጋል። በማታ ወክ ሲያደርግ ሴፍ ነው፣ ምክንያቱም መንግስት አለ የሚል ሴኪሪቲ ተሰማው። በጣም የእይታችን ልዩነትን ላሳያችሁ ይሄንን ምሳሌ ሰጠው። ስለዚህ መንግስት ዋና አስፈላጊነቱ ፍትህን ማስፈን። ኢሳይያስ 1:17 ይህንን ነው የሚናገር። እግዚአብሔር ፍትህን ይወዳል። መንግስት በተለይ በድሆች ላይ፣ በሴቶች ላይ፣ የወላጅ አልባ ህፃናት ተተገፉ ሲደርስ ይሄ ሰማያዊ አደራ አለበት። መንግስት ሰማያዊ አደራ አለበት። ድሆችን እንዳይረሱ፣ የወደቁትን ማንሳት፣ የተራቡትን ማብላት፣ የተረሱትን ማስታወስ። እግዚአብሔር ይህንን ይወደዋል። በቃ እግዚአብሔር ጻድቅ አምላክ ስለሆነ ፍትህን አድርጉ፣ ጽድቅን ፈልጉ ብሎ በመጽሐፍ ቅዱስ ላይ ተጽፎልናል። ለዚህ የክርስቲያን አመለካከት ጤነኛ ሊሆን ይገባል እና አማኞች በምድር በሚኖሩበት ጊዜ ላይ ደግሞ ለመንግስት የሚገባውን ግልጽ መጽሐፍ ቅዱሳዊ መከበር፣ መገዛት ማሳየት አለባቸው። ክርስቲያኖች የሀገርን ህግ ማክበር አለባቸው። ቅድም እንዳልኳቸው የትራፊክ ደንቦችን ማክበር አለባቸው። ህጋዊ አሰራሮችን ማክበር አለባቸው። ክርስቲያን ጉቦ ሊሰጥ አይገባም። ክርስቲያን ጉቦ ሊቀበል አይገባም። ክርስቲያን ሌሎችን አንከራታች መሆን የለበትም። ክርስቲያን ለመሪዎቹ የሚጸልይ መሆን አለበት። መሪዎችን የሚዋጋ መንፈስ የታሰረ እንዲሆን፣ ጨለማ የታሰረ እንዲሆን፣ በጽድቅ መምራት እንዲችሉ፣ እግዚአብሔርን እንዲፈሩ ወገኖች ሆይ እያንዳንዱን ሊጸልይላቸው ይገባል። ከዚህ በፊት በነበረን ጸሎት ላይ ለህግ መሪዎች ባለስልጣናት እንጸልያለን፣ ለአስተማሪዎች እንጸልያለን፣ ለዳኞች እንጸልያለን። ኢትዮጵያ ውስጥ የሚጸልዩ ብዙ 24 ሰዓት ጸሎት የሚባል አለ። ለምድሪቱ የሚጸልዩ ሰዎች እግዚአብሔር አስነስቷል። ወገኖች ሆይ ለመሪዎች መጸለይ በጣም ትክክለኛ ነው። በድሮም ዘመን ይጸልይ ነበረ። ምናልባት በጃንሆይ ዘመን የነበሩ ሰዎች የበለጠ ከኔ ይልቅ በደንብ ሊያስታውሱ ይችላሉ። ጠዋት ጸሎት አለ። ጠዋት ስንነሳ ጸሎት አለ እና ያ ጸሎት አንዱ ለሀገሩ መሪዎች ይጸልያል፣ ለንጉሱ ይጸልያል፣ ለሀገር መሪዎች ይጸልያል። ወገኖች ሆይ ለሀገር መሪዎች መጸለይ መጽሐፍ ቅዱሳዊ ነው። በቅን መንገድ እንዲሄዱ፣ እግዚአብሔርን እንዲፈሩ፣ እግዚአብሔር እንዲጠብቃቸው፣ እግዚአብሔር ማስተዋል እንዲሰጣቸው ልንጸልይ ያስፈልጋል። ወደ መጽሐፍ ቅዱሳዊ መረዳት ልንመጣ ያስፈልገናል። ወገኖች ሆይ ይህንን እያልኩ ልቀጥልና ለመሪዎች መጸለይ ግብር መክፈል ብያቸዋለሁ። ማቴዎስ 22 ላይ ጌታ ኢየሱስ ክርስቶስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ ያለውን ታስታውሳላችሁ። የተለያዩ አይነት የመንግስታት አይነቶች ላሳያችሁ ፈልጋለሁ። ይህ መጀመሪያው እንደምታውቁት እንግዲህ ይህን ማሳያችሁ ከቢብሊካል ከመጽሐፍ ቅዱስ እይታ እንድንረዳ ነው። አይነው ትንሽ ቻሌንጅ ሊያደርጋችሁ ይችላል ለአንዳንድ ሰው፣ ግን ስናውቀው ይጠቅመናል። የመጀመሪያው እዛ ላይ እንደምታዩት ቶታሊቴሪያን የሚባል አለ፣ አናርኪ የሚባል አለ፣ ዲሞክራሲ የሚባል አለ። እነዚህ ምንድን ናቸው ብለን ስንመለከት የመንግስት ቅርጾች ናቸው። መመሪያ መርሆች ናቸው። አንድ መንግስት የሚመራበት ዲሞክራሲ ሊሆን ይችላል። አንድ መንግስት የሚመራበት ታይላንድ ብትሄዱ አሁን ንጉሳዊ ስርዓት ነው ያላቸው። አንዳንድ ሀገሮች ደግሞ አየርላንድ ብትሄዱ ምናምን ሪፐብሊክ ነው የሚባሉት። ይሄ የመንግስት ቅርጻቸው ነው።
የመንግስት ቅርጻቸው ነው። ምንድነው የሚያሳየው? እንግዲህ እግዚአብሔር ሂዱና ዲሞክራሲ ሁኑ ወይም በዲሞክራሲ መንገድ ሂዱ አይለንም መጽሐፍ ቅዱስ፣ አያስተምረንም መጽሐፍ ቅዱስ። ወይም ደግሞ በንጉሥ ተመሩ አይለንም መጽሐፍ ቅዱስ፣ በሪፐብሊክ ተመሩ አይለንም መጽሐፍ ቅዱስ። ይሄን ግልጽ የሆነ አስተያየት አይሰጥም መጽሐፍ ቅዱስ። ሆኖም ግን ምንድነው የሚያሳየው? የትኛው መንግስት ወይም የትኛው አይነት መንግስት እግዚአብሔር እንደሚቀበለው ፍትህ ያለውን ድሆችን የማይረሳውን እንጂ ፍጹም መንግስት ከሰውም እግዚአብሔር የሚጠብቅ አይመስለኝም። ስለዚህ መለኮታዊ መርሆች አሉት። ስለዚህ ፍትህን ማስፈን የሚችል መሆን አለበት። ፍትህን ታደርግ ዘንድ፣ ምሕረትን ትወድ ዘንድ፣ ከአምላክ ጋር በትህትና ትሄድ ዘንድ ብሎ በሚክያስ 6:8 ላይ እግዚአብሔር የሚወደውን አይነት ነገር ይናገራል። በእግዚአብሔር ሚዛን መንግስት ይመዘናል። በእግዚአብሔር ሚዛን ባለስልጣኖች ይመዘናሉ። በእግዚአብሔር ሚዛን ፖለቲከኞች ይመዘናሉ። ፍትህን ታደርግ ዘንድ፣ ምሕረትን ትወድድ ዘንድ፣ ከአምላክ ጋር በትህትና ትሄድ ዘንድ ብሎ ፍትህን ስለማስፈን መጽሐፍ ቅዱስ ይናገራል። ሌላውስ ዙፋን በጽድቅ ይጸናል፣ ግፍ ማድረግ በነገሥታት ዘንድ አስጸያፊ ነው ይላል ምሳሌ 16:12። ስለዚህ እግዚአብሔር ምን ይወዳል ብላችሁ ከጠየቃችሁ መንግስታት እውነተኛና ጽድቅን ሲወዱ እግዚአብሔር ደስ ይላል። ይሄ እግዚአብሔር መለኪያው። ዲሞክራት ሁኑልኝ፣ ሪፐብሊካን ሁኑልኝ፣ ምናምን ሁኑልኝ አላለም እግዚአብሔር። እግዚአብሔር ያለው ፍትህን አስፍኑልኝ፣ እውነትና ጽድቅን ውደዱ። ዙፋን የሚጸናው በምንድን ነው? በጽድቅ ነው፣ መልካም በማድረግ ነው። በእውነት ነው የምትጸናው ዙፋን። እውነትን ውደዱልኝ። ይሄን ነው እግዚአብሔር የሚወደው። እግዚአብሔር የማንም የፖለቲካ ፓርቲ አባል አይደለም። ልድገመው፣ እግዚአብሔር የማንም የፖለቲካ ፓርቲ አባል አይደለም። ዲሞክራት አይደለም እግዚአብሔር፣ ሪፐብሊካንም አይደለም እግዚአብሔር። አሜሪካን ሀገር ብዙዎች እግዚአብሔር ሪፐብሊካን አድርገው ይመለከቱታል። ነገር ግን እግዚአብሔር ሪፐብሊካንም ዴሞክራትም ሊበራልም ምንም አይደለም። ስለዚህ ፍትህን ይወዳል እግዚአብሔር፣ እውነትን ይወዳል እግዚአብሔር፣ ጽድቅን ይወዳል እግዚአብሔር። እግዚአብሔር ሰው ሁሉ በእግዚአብሔር መልክና አምሳል የተፈጠረ ስለሆነ ዘፍጥረት 1:27 እንደሚነግር ሰው ሰብአዊ መብቱ ሊከበርለት ይወዳል። ልጆቹ ሲጎተቱበት አይወድም። ቤቱ ሲደፈርበት እግዚአብሔር አይወድም። ሴቶች ሲገፉ እግዚአብሔር አይወድም። አዛውንቶች ሲያለቅሱ እግዚአብሔር አይወድም። ሕፃናት መንገድ ላይ ሲጣሉ እግዚአብሔር አይወድም። ስለዚህ ሰብአዊ ክብር ያለው ፍጥረት ስለሆነ ሰው በሰውነቱ ሊከበር ይገባዋል። መጽሐፍ ቅዱስ ይህንን ይወዳል። በእግዚአብሔር ቃል ይህን የሚያሳየን የእግዚአብሔር ባህሪያቶች ናቸው። ሌላ እግዚአብሔር የሚለካው አንዱ ክፉን በመቅጣት ክፉን ባለመቅጣት የሚያሳየው እንደውም የመንግስትን ጤነኛ አለመሆን ነው የሚያሳየው። ክፋትን መቅጣት፣ መልካምን ማበረታታት፣ ይሄ በእግዚአብሔር ሚዛን የተወደደ ነው። አያችሁ፣ ደምን የሚያፈስ ደሙ ይፈሳል። አትስረቅ ያለ እግዚአብሔር፣ አትግደል ያለ እግዚአብሔር ሕጉ ሲጣስበት እግዚአብሔር አይወደውም። መንግስታትን በዚህ ሚዛን ይለካቸዋል። ክፉን ይቀጣል ወይ? ጀስቲስ አለ ወይ? በወንጀለኞች ላይ ጀስቲስ አለ ወይ? የገደለ አመፀኛ፣ ነፍሰ ገዳይ በነፃ የሚለቀቅበት አይደለም። ስለዚህ እግዚአብሔር ያን ሚዛን ይወደዋል። ፍትህን ማስፈን፣ እውነትን ማስፈን፣ ጽድቅን ማስፈን፣ የሰብአዊነት ክብርን ማስፈን፣ እነዚህን ነገሮች እግዚአብሔር ይወዳቸዋል። የመጀመሪያው አንዱ ቅድም ያሳየዋቸው አይነት ይሄ አናርኪ የሚባል የመንግስት አስተዳደር አለ። ይሄ ወይም ደግሞ አናርኪ ማለት መንግስት አልባነት፣ ስርዓተ አልበኝነት የሚባል ነገር አለ። ትርጉሙ ምንድነው? አናርኪ ማለት ምንም አይነት መንግስት፣ ህግ ወይም የበላይ የስልጣን አካል የሌለበት የህብረተሰብ ሁኔታ ነው። በዚህ ስርዓት ውስጥ ያንዳንዱ ሰው የራሱ መሪ ነው። በራሱ ህግና ፈቃድ ብቻ ይኖራል። እንደዚህ ካለው እግዚአብሔር ያደናል። አናርኪ ማለት ህግ አልባ፣ በቃ አንዳንድ ቴሪቶሪዎች በፍጹም በመንግስት ስር ያልሆኑ አመፀኛ የሆነ። አናርኪ ማለት ግፍ የሞላበት ማለት ነው። አናርኪ ማለት በሰው ፈቃድ ስር መሆን ማለት ነው። ወንጀል ይበዛበት ማለት ነው። ስለዚህ መጽሐፍ ቅዱስ ሲመዝነው ይህንን ታሪክ መጽሐፍ ቅዱስ አናርኪን ፈጽሞ አይደግፍም። የሰው ልጅ በተፈጥሮ ኃጢአተኛ በመሆኑ ቅድም እንዳልኳቸው የታጠረበት ወይም ደግሞ ክፉን የሚገታ ስርዓትን የሚያስጠብቅ ህግ ከሌለ ማህበረሰቡ ይጠፋል። ጥሩ ምሳሌ ቅድም የሰጠናችሁ የሶማሊያ ኬዝ ነበር። በፊት በሶማሌ መንግስት አልነበረም፣ ታስታውሳላችሁ። ሱዳን ተመልከቱ፣ ዝብርቅርቁ የወጣበት አናርኪ ያለበት ሁሉ በቃ አካባቢው ላይ አለቃ የሆነበት። መጽሐፍ ቅዱስ በአናርኪ ውስጥ ያለን
ህዝብ ውድቀት በግልጽ የሚያሳየን በመሳፍንት ዘመን የነበረውን ታሪክ ነው የሚያሳየን። ሁሉ በአካባቢው ላይ ፈለገውን ያደርጋል። ስርዓት አልባነት ነው ያለው፣ ቅርጽ አልነበረም። ለዚህ እግዚአብሔር ያንን ለማስቆም ምንድን ያመጣው? ሞናርኪ መጣ። እነ ዳዊት ተነሱ፣ እነ ሳኦል ተነሱ፣ ህዝቡን የሚመሩ ስርዓት ያስይዙ ጀመረ። ስለዚህ አናርኪን እግዚአብሔር አይወድም። በዚያ ዘመን ይላል መጽሐፍ ቅዱስ በእስራኤል ንጉሥ አልነበረም። ሰው ሁሉ በገዛ ዓይኑ የታየውን ያደርግ ነበር። መሳፍንት 1 ቁጥር 25 ወገኖች፣ አናርኪ በእግዚአብሔር ፊት ሲመዘን ነውረኛ ነው። እግዚአብሔር አይቀበለው። የመሳፍንት ዘመን ይህንን የሚያሳየው በእስራኤል ምድር ማዕከላዊ መሪ ህግ ባልነበረበት በዚያ ዘመን ሀገሪቱ በጣም ኃይለኛ የሥነ ምግባር ብልሹነት፣ ግፍ የሞላበት ዝሙት፣ እርስ በርስ ጦርነት፣ ኃይለኛ ህዝባዊ ውድቀት ያለፈችበት እስራኤል በዘመነ መሳፍንት የጊብዓ ሰዎች ታስታውሳላችሁ። የሌዋዊውን ቁባት ወስደው ሌሊቱን ሙሉ አመንዝረውባት ሞተች። ከዛ የቢንያም ልጆች ስለነበሩ እንዳለ መላው እስራኤል ካህኑ ያደረገው ምንድነው? ቆራርጦ ሰውነቷን ለየብሔሩ ላከላቸው፣ ለ11ዱም ብሔሮች። የቢንያም ልጆች ያደረጉትን ተመልከቱ ብሎ ህዝብ ሁሉ እንደ አንድ ሰው ወጥቶ የቢንያምን ዘር እስኪጠፋ ድረስ ነው የገረፉት፣ የጨፈጨፏቸው። ታስታውሳላችሁ ታሪክ። እንዲህ አይነት ነውር በእስራኤል ዘንድ ተሰምቶ አያውቅም። አናርኪ የሚያደርገው ይሄንን ነው። ስለዚህ ይሄ የአናርኪ ፍልስፍና የሰው ልጅ ምንነት በተሳሳተ መንገድ የሚረዳ ነው። ሰው ያለ ህግ በበጎነት ሊኖር ይችላል ብሎ ያስባል። ነገር ግን መጽሐፍ ቅዱስ የሰውን ልብ እውነተኛ ማንነት እንዲህ ብሎ ይገልጠዋል። የሰው ልብ ይላል ከሁሉ ይልቅ ተንኮለኛ እጅግ ክፉ ነው፣ ማን ያውቀዋል? ኤርምያስ 17:19 አካባቢ ሄዳችሁ ተመልከቱት እናንተ። ስለዚህ አናርኪ የሚለው ነገር ምንድነው? ስርዓተ አልበኝነት። መንግስት ያስፈልጋል ማለት ያለ ስልጣን ያለ ህግ የሰው ልጅ ራሱን በሰላም መምራት አይችልም፣ የወደቀ ማንነት ስላለው ማለት ነው። ሁለተኛው አይነት ደግሞ ቶታሊቴሪያን የሚባላል። ይሄ ደግሞ መንግስት አሰራር ሙሉ ለሙሉ መንግስት የሚቆጣጠረው አምባገነን የሆነ ማለት ነው እና ይሄ ቶታሊቴሪያን ማለት የዜጎችን ሙሉ የህይወት ዘርፍ ሀሳባቸውን ይቆጣጠራል፣ ሃይማኖታቸውን ይቆጣጠራል፣ ትምህርታቸውን ይቆጣጠራል፣ ኢኮኖሚውን ይቆጣጠራል፣ ማህበራዊ ህይወታቸውን ይቆጣጠራል፣ ቤተሰብ ጭምር ይቆጣጠራል። ይሄን ያህል ወለደ ይናል እንዳትወልድ ብሎ ይቆጣጠራቸዋል። ለዚህ ጥሩ ምሳሌ የሚሆነው ሰሜን ኮሪያ ነው። ሰሜን ኮሪያ ቤታችሁ ሬዲዮ አለ። ሁሉም ሰው ቤቱ ሬዲዮ አለው። ሬዲዮውን መቀነስ እንጂ ማጥፋት አትችሉ። የማይጠፋ ሬዲዮ ነው። 24 ሰዓት ብሬንዋሽ ይደረጋሉ። ከተማው ላይ በትልቅ ስፒከር በቃ ስለ the great leader እየተባለ የሚነገረው ስለ ኪም ፋሚሊ ነው የሚነገረው። ህዝቡ የውጭ ዜና ማየት አይችልም። የውጭ ኢንተርኔት መከታተል አይችልም። ሁሉ ነገር ሞኒተር፣ ኢቭን ከሀገር እንኳን እንዳይወጡ በቃ በጣም ከባድ የሆነ አይረን ሎክ የሆነበት ሀገር ነው። ቶታሊቴሪያን አምባገነን። አፍሪካም ሀገር አንዳንድ ሀገሮች እንዳሉ ታውቃላችሁ። እና ሐሳባቸው ሁሉ ይቆጣጠራል። ሃይማኖት ቸርች ውስጥ እንኳን አባላት ሲገቡ ስንት ሰው ጨመራችሁ ይብላሉ። ቸርቾችን የማይፈቅዱ ሀገሮች አሉ። ቸርቾችን ስደት አድርገው ቸርቾችን የዘጉ ሀገሮች አሉ። በግልጽነት የምታውቋቸው የሃይማኖት መብታቸው የተወሰደበት አለ። ስለዚህ ይሄ ቶታሊቴሪያኒዝም ይባላል። እና መጽሐፍ ቅዱስ ሲመዝነው ለመንግስት መዋቅር እውቅና ቢሰጥም መንግስት ራሱን እንደ አምላክ አድርጎ የሰውን ሕሊና አምልኮ እንዲቆጣጠር ግን እግዚአብሔር አይፈቅድለትም። ጤነኛ አመለካከት ሊኖረን ያስፈልጋል። ስለዚህ ከዚህ ጥሩ ምሳሌ ሊሰጣችሁ የምችለው ቅድም የሰሜን ኮሪያ ያልኳችሁ የግብፁ ፈርዖንን ውሰዱ። ራሱን ከእግዚአብሔር በላይ በጣም ከፍ አድርጎ ስለሚመለከት የእግዚአብሔርን ሕዝብ በባርነት የሚጨቁን ወንድና ሕፃናት ሁሉ እንዲገደሉ አዋጅ ያወጣ የመጀመሪያው አምባገነናዊ ምሳሌ የግብፁ ፈርዖን። ቀጥሎ የባቢሎኑ ናቡከደነፆር ትመለከቱታላችሁ። የወርቁን ምስል አቁሞ ለምስሉ የማይሰግድ ሃይማኖትን ኮንትሮል ሲያደርግ ማለት ነው። ስለዚህ በእቶነ እሳት ውስጥ ይጣላል አላቸው። 3 ሰዎች ሬዚስት አደረጉት። አያቸው። የመጨረሻው ደግሞ ዘመን ላይ አውሬው ይነሳል፣ ጸረ ክርስቶስ። ራእይ 13 ላይ ሄዳችሁ ተመልከቱ። በራእይ መጽሐፍ ላይ የሚገለጠው ይሄ አውሬ የቶታሊቴሪያን መንግስት ምሳሌ ነው። ሰዎችን ሁሉ ቁጥጥር ስር ማድረግ፣ ካልሰገዱለት በስተቀር የመግዛት የመሸጥ መብታቸውን ኢኮኖሚውን ጭምር የሚዘጋ ኃይል ነው የሚነሳው። ይሄ የቶታሊቴሪያን መሰረታዊ ችግሩ ነው። ለእግዚአብሔር ብቻ የሚገባውን ፍጹም ታዛዥነት አምልኮ ለራሱ ይፈልገዋል። ሰውን በእግዚአብሔር አምሳል የተፈጠረውን የማሰብ የመምረጥ የህሊና ነፃነት ሁሉ የሚነጥቅ ነው። ቤተክርስቲያንን፣ ሃይማኖትን የራሱ የፖለቲካ መሳሪያ ለማድረግ የሚጥር ነው ቶታሊቴሪያን
የሆነ አያችሁ፣ ይሄንን እግዚአብሔር አይወደው። ሶስተኛው የመንግስት አይነት ደግሞ ብዙዎቻችን የምናውቀው ዲሞክራሲ ነው። ህዝብ ተወካይ ያለበት ማለት። ዲሞክራሲ ማለት የህዝብ አገዛዝ ማለት ነው። ይሄ ቀላል ነው። የህዝብ አገዛዝ ዲሞክራሲ ማለት የህዝብ አገዛዝ፣ ህዝቡ በነፃነት መሪዎችን የሚመርጥበት፣ በህግ ፊት እኩል የሚሆንበት፣ በሀገር ውሳኔዎች ላይ ህዝብ የሚሳተፍበት ስርዓት ምን ይባላል? ዲሞክራሲ ይባላል። መጽሐፍ ቅዱስ ዲሞክራሲን ይደግፈዋል። መጽሐፍ ቅዱስ ዲሞክራሲ የሚለው ማለት 100% ዲሞክራሲ ፐርፌክት ነው ማለት አይደለም። አንዳንድ ሀገሮች ዲሞክራሲ ብዙ ዘመን ስለተለማመዱት በጣም ናቹራል። አሁን ካናዳ ምርጫ ሰሞን ኮሽ አይልም። ሁሉ ስሙዝ ነው የሚሄደው። ምንም ችግር የለባቸው። ሄዶ ወደ ስካንዲኔቪያን ሀገሮች፣ አውሮፓ ሀገሮች ሄዶ ስሙዝ ናቸው፣ ችግር የለባቸው። ለምን? ብዙ ሺህ ዓመት ዲሞክራሲን ተለማምደውታል። ሲስተም አላቸው። ከላይ በቃ ለዓመታት የኖረ ሲስተም አላቸው። ህዝባቸው የተማረ ነው። ህግን ኢንተርፕሬቴሽን ያውቃል። ህግ ማክበር ያውቃል። በቃ በዚብራ ላይ ነው የምትሄደው ከተባለ በዚብራው ላይ ነው የሚሻገረው። መብቱን ያውቃል፣ ግዴታውንም ያውቃል። ብዙ ጊዜ እኛ መብታችንን ነው የምንፈልገው፣ ግዴታችን አይደለም። አንዳንድ ጊዜ አይታችኋል፣ በቤተ ክርስቲያን አስራት መስጠት አይፈልጉም። ነገር ግን አይደለም በቤተ ክርስቲያን ደግሞ እንደዚህ ይሆንልን ብሎ አስተያየት የሚሰጡዋሉ። አስራት አይሰጡ፣ አስተያየት ይሰጣሉ። አይሄድም። መብታችን ካለ እንደዚሁ ደግሞ ግዴታ አለብን። ዲሞክራሲ ያንን ካንሰል አውት አያደርግም። መብታችን እንደሚጠበቅልን ደግሞ ኃላፊነትም አለብን። ዲሞክራሲ ሰው በር ላይ ቆሻሻ መጣል አይደለም። ነው እንደሱ ማለት አይደለም። መብቴ ነው ብሎ ሰው ላይ ምራቅ አይተፋም። ዲሞክራሲ አይደለም እሱ። ባሰ ብልሽት። ለዚህ መጽሐፍ ቅዱስ ዲሞክራሲን ይደግፋል። ይደግፋል። የሰው መብት ሲከበር እግዚአብሔር ይወዳል። ስለዚህ ቀጥታ ግን አይጠቅሰውም። ዲሞክራሲን ደግፋለሁ ብሎ መጽሐፍ ቅዱስ አይነግረንም። በውስጡ የያዛቸው አንዳንድ መሰረታዊ መርሆች፣ የዲሞክራሲ መሰረታዊ መርሆች ግን ውስጣቸው የህዝብ ተሳትፎ፣ ህዝብ ድምፁ የሚሰማበት ከመጽሐፍ ቅዱስ አሰራር ጋር ስለሚስማማ እሰየው። መጽሐፍ ቅዱስን አይቃወም። የመጽሐፍ ቅዱስ ምሳሌዎች አሉ። አያችሁ፣ ለዚህ ጥሩ ምሳሌ የሚሆንን የሙሴ መሪዎችን ሲሾም ትመለከታላችሁ። ሙሴ ብቻውን ስልጣን እንዳይዝ አማካሪውን ዮቶርን ታስታውሳላችሁ። ዮቶር የመከረውን ምክር ሲሰማ ነው ከህዝቡ መካከል መሪዎችን የመረጠው። ከህዝቡ ሁሉ መካከል እግዚአብሔርን የሚፈሩትን ታማኞችን፣ የቅጥፈት ትርፍን የሚጠሉትን ችሎታ ያላቸውን ሰዎች መረጠ። ዘጸአት 18:21 ሄዳችሁ ተመልከቱ። ስለዚህ ዲሞክራሲ የህዝብ ውክልና ያለበት ነው እያልኳችሁ ነው። የሙሴ መሪዎችን መሾም ጥሩ ምሳሌ ይሆነናል። ስለዚህ ከህዝቡ መካከል እንደመረጠ ታያላችሁ። በአዲስ ኪዳንም ላይ ስትመጡ 7ቱ ዲያቆናትን ትመለከታላችሁ። በሐዋርያት ዘመን የመጀመሪያዊቱ ቤተክርስቲያን መሪዎችን ስትሾም ሐዋርያቶቻቸውን አልወሰኑም፣ ለህዝቡ ዕድል ሰጡ። መሪዎች መልካም የተመሰከረላቸውን መንፈስ ቅዱስም ጥበብም የሞላባቸውን 7 ሰዎች ከእናንተ አስተዳደርን የሚጠቅሙ ስለሆኑ በዛ መንገድ ሲመረጡ ትመለከታላችሁ። ይሄ ማለት ግን ዲሞክራሲ ፐርፌክት ነው ማለት አይደለም። ዲሞክራሲ ጥንካሬዎች አሉት። ስልጣን በአንድ ሰው እጅ እንዳይከማች ይገድባል። በጣም ጥሩ ነው። የመሪዎች ተጠያቂ መሆን ወይም አካውንታቢሊቲ እንዲኖር ያደርጋል። ህዝብ የመሳተፍ መብት እንዲኖረው ያደርጋል። መሪዎች በሰላማዊ መንገድ ነገሮችን ማስተካከላቸውን ያንን ነገር ከመጽሐፍ ቅዱስ ጋር የሚስማማ ነው። ይሄ በጣም ጥንካሬውን የሚያሳይ። ድክመቶቹ ግን ምንድነው? የዲሞክራሲ ድክመቶችም አሉ። አንዳንድ ጊዜ ማጆሪቲ ሊሳሳት ይችላል። በዲሞክራሲ ውስጥ ትልቁ ድክመት እንደውም ይሄ ነው የሚባለው፣ ብዙሃኑ የወሰኑት ሁል ጊዜ እውነት ነው ማለት አይደለም። ብዙ ሰዎች አሜን ያሉበት ነገር ሁል ጊዜ ጽድቅ ነው ማለት አይደለም። ማህበረሰቡ በኃጢአት ከተበላሸ አቦርሽን ሊደግፍ ይችላል። ማህበረሰቡ ብሬኖች ከተደረገ አንዳንድ ጊዜ አመጽ፣ ርኩሰት፣ ሰዶማዊነት ሊፈቀድ ይችላል። ዲሞክራሲ በሚል ስም እኛ ሰሜን አሜሪካ ባለነው ይህን እየተመለከትን ያለው። ስለዚህ ማህበረሰቡ በኃጢአት ሮትን እየተበላሸ ሲመጣ ዲሞክራሲ ምርጫውም ኃጢአትን፣ ስህተትን ህጋዊ ሊያደርገው ይችላል። ስለዚህ ዲሞክራሲ ምን አለው ማለት ነው? ጥንካሬም አለው፣ ድክመትም አለው። ስለዚህ መጽሐፍ ቅዱስ ይሄንን ይነግረናል። በሙሴ ምሳሌ ሰጠዋቸው። ካሌብና ኢያሱ ምድሪቱን እግዚአብሔር ይሰጣልና ኑ እንውረስ አሉ። ሰላዮች ሪፖርት አደረጉ። በህብረት ተስማምተው በሸንጎ ሲወስኑ ትመለከታላችሁ። 10 ሰላዮች ህዝቡን አሸበሩ ይለናል መጽሐፍ ቅዱስ። እና በዛን ጊዜ ነው አብዛኛው ህዝብ የብዙሃኑ ድምፅ ምን አለ? ብድግ አለና ኖ አንገባም አሉ። ማጆሪቲ ኦልዌይስ ራይት ነው ማለት አይደለም። የተሳሳተ ሪፖርት ያመጡት እነዛ 10 ሰዎች ከኢያሱና ከካሌብ በስተቀር ኢያሱና ካሌብን ሊወግሯቸው ነበር ይላል መጽሐፍ ቅዱስ። ብዙ ህዝብ ማጆሪቲው ተሳስቶ ነበር። በዲሞክራሲም ፍጹም አይደለም ልላችሁ ነው።
ከእግዚአብሔር ሐሳብ አንጻር የሥርዓቶች ንጽጽር የተሻለው መንገድ የትኛው ነው? እግዚአብሔር የሚፈልገው ሥርዓቱ ምን ይባል ሳይሆን በሥርዓቱ ውስጥ የሕግ የበላይነት አለበት ወይ? ፍትህ አለበት ወይ? የሰው ክብር ተጠብቆ ዲግኒፋይድ ነው ወይ? ሰው የስልጣን ገደብ አለ ወይ? ሰው እንደ አምላክ እስኪደርስ ድረስ ሄዶ የሚሰገድለት ኖርዝ ኮሪያ ሰዎች ይሰግዱላቸዋል። የስልጣን ገደብ ተጠያቂነትና እግዚአብሔርን መፍራት አለ ወይ? እነዚህ በዚህ አንጻር ብናየው ዲሞክራሲ በሉ ሌላ የፈለጋችሁትን ስም ስጡት። እግዚአብሔር የሚፈልገው ስርዓቱ በዚህ ስም ይጠራ ምን ይባል የሚለው ግድ የለውም። እግዚአብሔር ግን በስርዓቱ ውስጥ ሕግ በላይ እንዲሆን፣ ፍትህ እንዲኖር፣ የሰው ክብር እንዲከበር፣ የስልጣን ገደብ እንዲኖር፣ ተጠያቂነት ወይም አካውንታቢሊቲ እንዲኖር፣ እግዚአብሔርን መፍራት እንዲኖር ይፈልጋል ወገኖች። ስለዚህ ይህንን እውነት ክርስቲያኖች ልንረዳ ያስፈልገናል። አለበለዚያ በጭፍን ነው የምንሄደው። የሶስቱን ስርዓቶች አሳየዋችሁ ከመጽሐፍ ቅዱስ ጋር ያላቸውን ዝምድና ባጭሩ ለማሳየትና ለመከለስ ያህል ግን ይህንን ሰንጠረዥ ላካፍላችሁና እንድታስታውሱት አሁን የተናገርኩትን በሙሉ ተመልከቱ። የመንግስት ስርዓት አናርኪ፣ ቶታሊቴሪያን፣ ዲሞክራሲ ከመጽሐፍ መርህ ጋር ያለው አናርኪው በጣም የሚቃረን ነው። ስርዓት አልበኝነት አለበት። የሰውን ክፋት ይለቀዋል እንደፈለገ። ከመለኮታዊ ስርዓት ከእግዚአብሔር ባህሪ ጋር ይጋጫል። አመጽ የሞላው ነው። በጣም ብዙ ስርዓት የተፋለሰበት ነው። ቶታሊቴሪያኑ ደግሞ አደገኛ ነው። ጥሩ ምሳሌ የሰጠዋችሁ ይሄ የሰሜን ኮሪያው ምሳሌ ነው። መንግስት ወደ ማምለክ የኪም ቤተሰቦች ይሰገድላቸዋል። በጣም እንደ አምላክ ነው። ስማቸው እንኳን ሲጠራ እየተንቀጠቀጡ ነው። ግሬት ሊደር ነው የሚባለው። ግሬት ሊደር በጣም ሰዎች በጣም የሚገርም መንግስት አስተዳደር ነው እዛ ላይ የሚመለከተው። ስለዚህ ሰውን ወደ ማምለክ ሰው ነፃነት የለውም። ሃይማኖት ነፃነት የለውም። የግል ነገር የሚባል ነገር የለውም። የግል እርሻ የሚባል የለም። የግል ሱቅ የለም። የግል ነፍስ ብቻ ነው ያለው። እሱንም እግዚአብሔር ስለያዘ ላቸው ነውና በጣም የሚያሳዝን ህዝብ ነው ቶታሊቴሪያን ውስጥ የሚኖር። ዲሞክራሲ ላይ ስትመጡ ደግሞ ከውጭ ሲታይ ከሌሎቹ ሁሉ ባይ ኮምፓሪዝን ፐርፌክት አይደለም፣ ግን ኢትስ ኦኬ የሚሻል ነው ብዬ አስባለሁ። እሺ ይሄን እዚህ ድረስ ለመመልከት ቻልኩኝ። እግዚአብሔር እናመሰግናለሁ። እንግዲህ አሁን ያለንበት ዘመን ብዙ ይፈትነን የተለያየ አይነት ነገሮች ስላሉ ከዚህ ከፈተናዎቹ አንዱ ሰዎች በፖለቲካ ይጣላሉ። በፖለቲካ አመለካከታቸው እርስ በርሳቸው ልባቸው ይቃቃራል እና ሚዲያው እኛን ሊዘውረን ይሞክራል። እኛ ግን የእግዚአብሔር መንፈስ ያለብን ሰዎች ነን። እኛ በውስጣችን ያለው መንፈስ ቅዱስን እንጂ ዘመኑን አይደለም የምንሰማው። እግዚአብሔር ስም የተባረከ ይሁን። ስለዚህ ላበረታታችሁ ፈልጋለሁ። በዚህ ኤሪያ ላይ በጣም በጥንቃቄ እንድንሄድ ነው እና ዛሬ በጣም በርካታ ወንጌላውያን ክርስቲያኖች ዘንድ ፖለቲካ እንደ ኮረንቲ በሩቅ የሚባለው አባባል ትመለከታላችሁ። ብዙ በዚህ ኤሪያ ላይ ብዙዎች ይቀበሉታል። እኔም እስከ ረጅም ጊዜያቶች ያህል አይሆን፣ ግን አሁንም ሊሚት አለኝ። አሁንም ማላቀው ገብቼ መናገር አልፈልግም እና ብዙዎች የራሳቸው መንፈሳዊ ሕይወት መገንባት የግል ኑሯቸው ማሳካት ላይ እዛ ላይ ነው ያተኮርነው ብዙዎች እኛ ክርስቲያኖች እና ይህን ስንል ግን እንዳለ አንዳንድ ቦታዎች ለሚክዱ ለሚቃወሙ ሃይማኖቶች ለተለያየ የተለቀቁላቸው እንዲሁ ሲቪል አስተዳደሩ በማይሆኑ ሰዎች እጅ እንዲያወርቅ ሀገራችን በሰማይ ነው በሚል ሰበብ ራሳችንን ስናገልን ለመንግስት ትእዛዝ በፍጹም መገዛት በሚለው ደግሞ በፍጹም የሚለውን በኮቴሽን አረጋዋለሁ የእግዚአብሔርን ሕግና ስርዓት እስካልተቃወመ ድረስ ማለት ነው። እና እነዚህ ነገሮችን ልንመለከት ያስፈልገናል። ፖለቲካ ማለት ምን ማለት ነው? ፖለቲካ ማለት በአንድ ማህበረሰብ ውስጥ ምን የሚያመጣ ሰላምን፣ ስርዓትን ማስፈን፣ ፍትህን ማደላደል፣ የህዝብን የጋራ ጥቅም ማስጠበቅ፣ የሀገርን ሀብት ማስተዳደር፣ እነዚህ የውሳኔ ሂደቶችን የሚያደርግበት ፖለቲካ ይባላል። እና ክርስቲያኖች ዋነኛ እምነታችን ዜግነታችን ሰማያዊ መንግስት ቢኖረንም መጽሐፍ ፊልጵስዩስ 3:20 ላይ እንደሚነግረን እግዚአብሔር ለአጭር ዘመንም ቢሆን በዚህ ምድር እስካለን ድረስ ልጆቻችን የሚቀጥል ትውልድ እስካለ ድረስ እንደ ዜጋ ደግሞ ዜጋ የሆንበት አገር አለ። ለዚህ አማኞች በምድር በምንኖርበት ዘመን ላይ ከፖለቲካና ከአስተዳደር መዋቅሮች ጋር ሊኖረን የሚገባ ግንኙነት በጣም ሊፈተሽ ይገባዋል። ይሄ በጣም ወሳኝ ሀሳብ ነው።
እንዲሁ ችላ እያልነው ማለፍ አንችልም። ክርስቲያን በፖለቲካው ስለመሳተፉ የሚሰጡ 3 አመለካከቶች አሉ። አንዳንዶቹ ከፖለቲካ ሙሉ ለሙሉ መራቅ አለብን የሚል ነው። ይሄ ደግሞ ፖለቲካል ኳይቲዝም ይባላል። ፖለቲካዊ ዝምታ፣ ከፖለቲካ ጨዋታ ፈጽሞ መራቅ ነው እና ከነዚህ ውስጥ አንዱ ምን ጠቅሳቸው ጥቅሶች ምንድነው? መንግስቴ ከዚህ አይደለችም ብሏል ጌታ ኢየሱስ። ከማምኑ ጋር በማይመች አካሄድ አትጠመዱ ተብሎ ተጽፏል የሚለው መረዳቶች አሉ። ጠንካራው ምንድነው? ከዚህ አመለካከት ውስጥ ይሄ ፖለቲካል ኳይቲዝም አማኞች በመንፈሳዊ ጥሪያቸው በሚሽን ተልኳችን ላይ ትኩረት እንድናደርግ ያደርጋል። ትልቁ ድካማችን ግን ምንድነው? ክርስቲያኖች በማህበረሰቡ የህግ ስርዓትና በፍትህ መጓደል ላይ ሊኖረን የሚገባው በጎ ተጽዕኖ እና ድምፅ ነገር ላይ የሌለን እንሆናለን። ሌሎች ሃይማኖቶች ገብተው ትልቅ ቦታዎችን ይይዛሉ። አንዳንድ ጊዜ አንዳንድ ሃይማኖቶች በደንብ ስትራክቸር አድርገው ነው መንግስታትን የሚይዙበት። ስለዚህ በፖለቲካ ውስጥ በኃላፊነት መሳተፍ የሚባለው ነገር ደግሞ ሁለተኛው አመለካከት ነው። ወይም ደግሞ ሪስፖንሲብል በሆነ መንገድ ሲቪክ ኢንጌጅመንት ማድረግ። ይሄ ብዙ የወንጌላውያን ወይም ኢቫንጀሊካል አካባቢ ላይ ተቀባይነት ያለው እና ሚዛናዊ የሆነ እይታ ነው። ሪስፖንሲብል በጥንቃቄ ማለት ነው። ክርስቲያኖች የፖለቲካ ስልጣንን ባይዙ እንኳን እንደ ዜጋ በሂደት ውስጥ ንቁ ተሳትፎ ማድረግ አለባቸው የሚባለው አመለካከት ማለት ነው። ለምሳሌ ጥሩ ጋዜጠኛ ቢኖር በኢንቴግሪቲ ጨዋ ነገሮችን ውሸትን ሳይቀይጥ የሚናገር የሚሰራ ከሆነ ይሄ ፍትህን እግዚአብሔር ይወዳል፣ እውነትን እግዚአብሔር ይወዳል። ጥሩ ዶክተር ሐኪም ቢኖረን ወይም ደግሞ የፓርላማ አባል ቢኖረን ክርስቲያን የሆነ እሱ ቢሮ ሰው አይጉላላ፣ እሱ ቢሮ በጨዋነት ይሰራል፣ ጉቦ የለም፣ በስም የሚነግሩ ሰዎች አሉ። እዚህ ቦታ ብትሄድ ወንድም ከሌን ያለው በጣም ጨዋ ነው፣ አንከራትተህም ይባላል። አያችሁ፣ ይሄ ለክርስቲያን ጥሩ ምስክርነት ነው። ዳንኤል ቢሮ ብትሄድ ይባላል። ዳንኤል መጽሐፍ ቅዱስ ላይ ያለው ማለት ነው። ዮሴፍ ቢሮ ብትሄድ ጨዋ የሆኑ የመንግስት አገልጋዮች ነው፣ የመንግስትን የሚያገለግሉ ሰዎች፣ የህዝብ አገልጋዮች ማለት ነው። እና አማኞች የማህበረሰቡን መበላሸት የሚከላከሉ የምድር ጨው ናቸው። ጨለማውን የሚያበሩ ደግሞ ምን ናቸው? የዓለም ብርሃን ናቸው። መጽሐፍ ቅዱስ ነቢዩ ሚክያስ እንዳለው ፍትህን እንድንፈልግ ሚክያስ 6:8 ፍትህን ትፈልግ ዘንድ ጀስቲስ ታደርግ ነው። ይህንን የታዘዝ ነውና በሰው ህይወት ውስጥ ትልቅ ለውጥ የሚያመጣ ነገር። ስለዚህ ፖለቲካውን ደግሞ አንዳንዶቹ እንደ ዲቫይን ኮሊንግ እንደ ጥሪ አድርገው የሚወስዱ ሰዎች አሉ። ይሄ እይታ እግዚአብሔር አንዳንድ አማኞችን የሀገር መሪዎች፣ አማካሪዎች፣ ባለስልጣናት እንዲሆኑ በልዩ ሁኔታ በፖለቲካው መዋቅር ውስጥ ልክ እኔን አሁን ለመጋቢነት ጠርቶኝ እንደምመግብ፣ እንደማስተምር፣ እንደምሰብ ልክ እንደዛው ሰዎችን እንደዛ አይነት ስርዓት የሚጠራ ሰዎች ሊኖሩ ይችላሉ። ቅድም የሰጧችሁ ዳንኤል እና ዮሴፍ ጥሩ ምሳሌ ሊሆኑ ይችላሉ። ዮሴፍ በግብጽ ጠቅላይ ሚኒስትር ሆኖ ሀገርን ከታላቅ ረሃብ አዳነ። ዳንኤል በባቢሎን በፋርስ መንግስታት ውስጥ በታማኝነት በቅድስና ከፍተኛ የስልጣን ማዕረግ ይዞ አገለገለ። ነህምያ የፋርስ ንጉስ የወይን ጠጅ አሳላፊ በነበረበት አማካሪም ማለት ነው። በዛ ሆኖ የኢየሩሳሌምን ቅጥር መልሶ ለመስራት የፖለቲካ የአመራር ብቃቱን በዛ ተጠቅሞበታል፣ ወይንም ከዛ ተቀብሏል፣ ተምሮበታል። አስቴርን ወሰዷት። በፋርስ መንግስት ውስጥ ንግስት በመሆኗ ወገኖቿን ከአጠቃላይ የዘር ጥፋት ስትታደግ ትመለከታላችሁ። ስለዚህ ክርስቲያኖች እንደ አማኝ በምድር ላይ መልካም ዜጋ መሆን ከሚታይባቸው ተግባራዊ መንገዶች አንዱ ለመንግስት መሪዎች መጸለይ አትርሱ። ምክንያቱም ላስት ዴይስ ስለሆነ በመጨረሻው ዘመን ላይ ብዙ መንፈሳዊ ኃይላት እንደዚህ ከፍታ ቦታ ላይ ያሉትን ሰዎች አታክ ያደርጋሉ። ለመንግስትና ለመሪዎች መጸለይ አንደኛ ጢሞቴዎስ 2:1-2 ያለውን እናንተ በቤታችሁ አንቡት እና ይሄ የትኛውን መሪ ሊያደርግ ያስፈልገዋል። ማንም ይሁን አቋማችሁ የማንም ይሁን የማንም ሁሌ ልጸልዩ። በደርግ ዘመን ብዙዎቻችን የደርግ መንግስት የሚሰራውን ስራ አንወድም። ነገር ግን ሁል ጊዜ ለመሪዎቹ ይጸለይላቸው ነው። ጌታን እንዲቀበሉ ንስሐ እንዲገቡ ይጸለይላቸው ነበር። ይሄ ማለት የሚሰሩትን ነገር ብንወዳቸውም ባንወዳቸውም ለመሪዎቹ ልንጸልይ ያስፈልጋል። ወገኖች መጽሐፍ ይህንን ነው የሚያስተምረን። እውነተኛ ክርስቲያን የሚያደርገው ይሄ ነው። ስለዚህ መሪዎች አገርን በጥበብ እንዲመሩ፣ በፍትህ እንዲመሩ፣
መጸለይ የቤተ ክርስቲያን የዘወትር ኃላፊነቷ ነው። ሌላው ሲቪክ ዲዩቲ ይባላል። ድምፅን መስጠት፣ መምረጥ። ዲሞክራሲ ስርዓት ውስጥ አማኞች በጸሎት በጥበብ መምራት፣ ለማህበረሰቡ የሚበጁ ፍትህንና ሰላምን የሚያከብሩ መሪዎችን የመምረጥ መብት ካለኝ መምረጥ እችላለሁ። እዚህ ጋር መጥቶ አንዱ ሰዶማዊነትን ፕሮሞት የሚያደርገውን እጩ አልመርጠው። ምክንያቱም እኔ ካለኝ መረዳት ጋር አይሄድም፣ እኔ ካለኝ መርህ ጋር አይሄድም። ስለዚህ ነገ በየትምህርት ቤቱ ወንድና ሴት ወይ ወንድና ወንድ ይጋባ የሚለውን ፖለቲከኛ መምረጥ አይገባም። እንደ ክርስቲያን መጽሐፍ ቅዱሳችንን ነው ቮት የምናደርገው። ስለዚህ ያንን ለማበረታታት ነው ክርስቲያኖች በእንደዚህ አይነት በህዝባዊ ውይይቶች ውስጥ መሳተፍ። ይሄ ፐብሊክ ዲስኮርስ የምንለው ስለ ሰብአዊ መብቶች፣ ስለ ሃይማኖት ነጻነት፣ ስለ ቤተሰብ እሴት፣ ቤተሰብ ባልና ሚስት ነው መሆን ያለበት፣ ስለ ህይወት ሳንቲቲ ኦፍ ላይፍ ወይም ደግሞ ስለ ህይወት ክብር የሚደረጉ ውይይቶች አሉ። ክርስቲያን ሞራላዊ እይታዎች አሉ። ጨዋነትን መደገፍ አለብን። ግብረገብን መደገፍ አለብን። መጽሐፍ ቅዱሳዊ የሆነው መደገፍ አለብን። ሌላው ለህዝብ ጥቅም የሚሆኑትን ለፍትህ ወይም ሶሻል ጀስቲስ በህብረተሰቡ ውስጥ ሙስና ሲሆን ነው ወይ አዛውንቶች ሲግሏሉ፣ አንድ መስሪያ ቤት አንድ ፋይል ይዞ 5 ዓመት 6 ዓመት አዛውንቶችን ሲያስለቅስ፣ ፍርድ ቤቶች ኢንጀስቲስ ሲያደርጉ፣ ድህነትን ለመቀነስ መስራት አንዱ፣ ድሆችን መርዳት፣ ጎዳና የወደቁትን መርዳት፣ መንግስት በዚህ እጁ ሲሞክር እኛ ደግሞ መደገፍ፣ መልካሙን መደገፍ። ኢንጀስቲስ ካለ ደግሞ እንመክራለን፣ እንገስጻለን። ስለዚህ የተጨቆኑትን ድምፅ ለሌላቸው ወገኖች ደግሞ ጥበቃ እንዲደረግ ማሳሰብ፣ ጨዋ በሆነ መንገድ እንደሌሎቹ እየተሳደብን አይደለም፣ እየጸለይንላቸው በፍቅር ለህዝብ ስልጣን ፐብሊክ ኦፊስ ውስጥ ገብታችሁ የምትወዳደሩ ሰዎች ልትኖሩ ትችላላችሁ። እግዚአብሔር ሊጠራችሁ ይችላል። ለፐብሊክ ቢሮ ውስጥ በሚኒስተር ደረጃ በምናምን ደረጃ በትልቅ ቦታዎች ላይ እግዚአብሔር ሊያስቀምጣችሁ የሚችሉ ሰዎች አላችሁ። ምን ፕሪንሲፕል አላችሁ? ቢብሊካል ፕሪንሲፕል ይዛችሁ በእግዚአብሔር እውነት በምክር ቤት ውስጥ ገብቶ በክልል አመራር ውስጥ ገብቶ በፓርላማ አባልነት ገብቶ የመንግስት ኃላፊነት ቦታዎች ላይ ተወዳድሮ ማገልገል ይቻላል። ኃጢአት አይደለም። ስለዚህ የፖለቲካ ስልጣን የያዘ ሰው ምን እንደሚመስል ክርስቲያን የፖለቲካ ስልጣን ያለው ክርስቲያን እንዴት ያደርግ የሚለውን የሚቀጥለው ሳምንት እንማራለን። በትዕግስት ስለሰማችሁኝ እግዚአብሔር ይባርካችሁ። እርግጠኛ ነኝ ይሄንን ቆራርጠው ደግሞ ሮንግ በሆነ መንገድ አይተረጉምብኝም ብዬ አምናለሁ። ለእኔም መጸለይ አትርሱ። ምክንያቱም ይሄ ለትውልድ ይጠቅማል በሚል ነው። ብዙ ጥቅሶች ያለው ብዙ ትምህርቶች ማስተማር እንችላለን። ሙሉ ባይብል አብረን ተምረናል። ፕራክቲካል ወደ ሆነው ነገር ስንመጣ ክርስቲያን ደግሞ የዓለም ጨዎች ነን፣ የዓለም ብርሃኖች ነን። በያለንበት ጨዎች ነን። እናጣፍጥ፣ የሰዎችን ምድራችንን እናጣፍጥ፣ ህዝባችን ህይወቱን እናጣፍጥ። ለህዝባችን መሪዎችን ጸልይላቸው። ጠል ብቻ እንሆን። መንግስት ጠል፣ መሪ ጠል፣ ምናምን ጠል፣ የቸርች መሪ ጠል፣ የፖለቲካ መሪ ጠል፣ ሁሉን ጠልተን አንችልም። እንጸልይላቸው። እኔና እናንተ ጥሪያችን የተለየ ነው። የዓለም ብርሃን ነን፣ የዓለም ጨው ነን። አስታራቂዎች እንሆን፣ ካህናት እንሆን፣ በብሔሮች መካከል አስታራቂዎች፣ እርስ በርስ ድልድይ ሰሪዎች እንድንሆን እግዚአብሔር ይርዳን። አመለካከታችን በዚህ እውነት እንዲቃኝ መንፈስ ቅዱስ ሁላችንንም ያግዘን። እግዚአብሔር አምላክ ይባርካችሁ። ቸርነቱና ምሕረቱ በእናንተ ላይ ይብዛ። ጥበቃው በእናንተ ላይ ይሁን። ልጆቻችሁን ስራ እግዚአብሔር ይባርክ። ጤናችሁን እግዚአብሔር ይባርክ። ቤታችሁን እግዚአብሔር ይባርክ። በመልካምነቱ ጌታ ከእናንተ ጋር ይሁን። ያበርታችሁ። ከኃይል ወደ ኃይል፣ በጸጋ ላይ ጸጋ እግዚአብሔር ያትረፍርፍላችሁ። ከክፉ ሁሉ ይጠብቃችሁ። ከእግዚአብሔር ቤት እንባርካችኋለን። ብሩክ ሁኑ። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። በመጨረሻም ወገኖቼ የምድር መንግስታት ሁሉ ውስንና ፈራሽ ናቸው። የኛ የመጨረሻው ዘላለማዊ ተስፋም ምድራዊ መንግስታት አይደሉም። አንድ ቀን ይመጣል፣ የምድር መንግስታት ሁሉ ያልቃሉ። ያኔ የጽድቅ ንጉስ የእውነተኛው ድንኳን አገልጋይ የሆነው የኢየሱስ ክርስቶስ ዘላለማዊ መንግስት በምድር ላይ ትመሰረታለች። በዚያ መንግስት ውስጥ ግፍ የለም፣ ቅጥፈትም የለም፣ ሞትና እንባም የለም። ያ ዘመን እስኪመጣ ድረስ ነቅተን እንጠብቅ። መብራታችን ይብራም፣ ጨዋነታችን አይጥፋም። ከእንቅልፋችሁ ንቁም፣ ሰዓቱ መሽቷል። እግዚአብሔር አምላክ ያስተውለን። አሜን።